ሁለተኛው ጥያቄ ይቅርታ፣ ሁለተኛው ጥያቄ ምን መሰለክ? ትላንትና የሆነ እንትን እየሰማው ነበር ቁርአን ተፍሲር ማለት ነው። እና እኔ በፊት የማውቀው ሰይጣን መላኢካ ነበረ እና ከዛ ኡስታዙ ተፍሲሩን እንትን ሲል መላኢካ አልነበረም ሌላ ፍጥረት ነበረ አለና ላይክ ትክክል ነው ያ ነገር። እና ከሆነ ደግሞ ኦልሬዲ ማለት ሲፈጠር የተፈጠረው ላይክ ሰይጣን ሆኖ ነው ወይስ እሱን ብቻ አብራራልኛል? ሰይጣን ሆኖ አልተፈጠረም። ሰይጣን ባህሪ ነው። ሰይጣን ባህሪ ነው፣ የአካል መጠሪያ አይደለም። ሲፈጠር ከምንድን ነው? ጅን ነበር። ከጅን ጭፍራ ነው ማለት ከእሳት ነው የተፈጠረው። አላህ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ ይናገራል። ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ አለ። ከጅን ጭፍራ ነበር ከጌታው ከአላህም ትእዛዝ አመፀ ይላል። ከአላህ ትእዛዝ ባመፀ ጊዜ ነው ሰይጣን የሚለው ባህሪ በእርሱ ላይ እየዋለው። ሰይጣን ማለት አልኻሪጅ ዐን ጣዓቲላህ ወልዓሲ፣ አላህን ያመፀ ማለት ነው። ይህ ባህሪው ከመጀመሪያው ከተፈጥሮ አላህ አማጺ አድርጎ ማንንም አይፈጥርም። ታውቃላችሁ፣ ማንንም አማጺ አድርጎ አልፈጠረም፣ ሰዎችንም ሆነ ጅኖችን። እንዳውም ታዛዥ አድርጎ ነው የፈጠራቸው። ሰይጣን ይህም አደምና ሐዋን ከጀነት እንዲባረሩ ያደረገው ከዚያ በፊት ታዛዥ ነበር እኮ፣ የአላህን ህግና ስርዓት የሚጠብቅ ታዛዥ ነበር። መጨረሻ ላይ ያንን ትእዛዝ አልፈጽምም አለ፣ አላህን አመፀ። ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጅኖች ጭፍራ ነበር ከእኔ ከጌታ ከአላህም ትእዛዝ አመፀ ይላል። እና መልአክም አይደለም፣ መልአክ አይደለም። ሰላም አለይኩም። አፎን አንዴ ሁሱ ጃን አስገባው። ከዛ ጋር የሆነች ልጅ ጥያቄ ኖሯት አንድ ላይ ነው ላይቭ ዘግተን የመጣ ነው። ጃን አስገቡትና ልጅቷን ያስገባታን እኔን አውርዱኝ። እሺ ቀጥሽ። የመጨረሻው ጥያቄ ደግሞ ማለት ነው አንድ የመጨረሻው ጥያቄ ይቅርታ፣ የመጨረሻው ጥያቄ ደግሞ ምን መሰለህ? ሀይድ ላይ በመሆንበት ጊዜ ኦኬ፣ አንድ ቀን ሙሉ ለሙሉ ላይክ 3 ቀን እንትንልና ከዛ አንድ ቀን ሙሉ ለሙሉ ታቋርጦብኝ ሰላቴን ሰግድና በአምስተኛው ቀን ላይክ በጣም የተወሰነ በጣም ጥንት ላይክ የማይቆይ ትንሽ እንትን አለኝ እና ያ ነገር አሁን ድጋሚ የሰገድኩትን ሰላት ያጠፋብኛል፣ ድጋሚ ደግሞ ጾመኛ በሆነ ጾሜን ያጠፋብኛል። ይሄ ነው ከሀይድ በኋላ የሚከሰት የደም አይነት አለ። ከሀይዱ ለየት ያለ ፈዘዝ ያለ የደም አይነት፣ እሱኛው ደም ኢስቲሓዳ ይባላል። እሱ ጾምን አይከለክልም፣ ሶላትንም አይከለክልም። እያንዳንዱ ሶላት ግን እስቲንጃና ውዱ ማድረግ ግድ ይላል። እንዲህ አይነት ደም በተከሰተ ጊዜ ከብልት ሙሉ በሙሉ ደም እስኪጸዳ ድረስ እያንዳንዱ ሶላት እስቲንጃና ውዱ ማድረግ ያስፈልጋል። ከሴት የሚወጡ የደም አይነት ሰላም አለይኩም። ከሴት ልጅ ብልት የሚወጡ የደም አይነቶች በደንብ እውቋቸው። 4 አይነት ናቸው። አንደኛ የወር አበባ የሀይድ ደም፣ ሁለተኛ ደም ኢስቲሓዳ፣ ሶስተኛ የወሊድ ደም፣ አራተኛ ከዚህ ውጭ ያለ ማንኛውም የደም አይነት አለ። እነዚህ ናቸው። 4 ህክማቸው ይለያያል። አንደኛ ደም የወር አበባ ደም። የወር አበባ ደም 3 ምልክቶች ያሉት የደም አይነት ነው። አንዲት ሴት በየወሩ የሚፈሳት የሆነ የደም አይነት የወር አበባ ደም፣ ደም الحيض የሀይድ ደም 3 ምልክቶች አሉት። አንደኛ ምልክቱ ጥቁር ያለ ነው። ሁለተኛ ምልክቱ የህመም ስሜት አለው። ሶስተኛ ምልክቱ የመሽተት ባህሪ አለው። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት የወር አበባ ደም ይባላል። የወር አበባ ደም ሁክሙ ያኒ እነሆ ነጃሳ ነው። ከነካባቸው ልብስን ወይንም ማንኛውንም ቦታ ይነጅሳል። ሶላትን ይከለክላል። ሶላት አይሰገድም በዚህ ጊዜ። ልክ እንዲሁ ጾም መጾም አይቻልም። ከባል ጋርም ግንኙነት ማድረግ አይቻልም። ነገር ግን ማንኛውንም ዒባዳ ሌላ መስራት ትችላላችሁ። አምልኮን አይከለክልም። ሰውየው ዱዓ ማድረግ ይችላል። ሶላት አለ ነብዩ ሰለላሁ ዐለይሂ ወሰለም ዚክር ማድረግ ትችላላችሁ። ሐታ በዑለሞች መካከል ኺላፍ ቢኖረውም ሴት ልጅ በሂፍዟ ቁርአን መቅራት ትችላለች። ሞባይሉን ይዛ የወረቀቱን ቁርአን በጨርቅ ወይም በጓንት ይዛ መቅራት ትችላለች። የማይቻለው ያለ ጨርቅ ያለ ጓንት በቀጥታ ይዛ መቅራት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እንደተናገረው ላ የመስሁ ኢላ ልሙጠሀሩን የተጠራሩ ሰዎች ካልሆነ በስተቀር አይነኩትም እንዳለው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የመስል ሙስሐፍ አው ላ የመስል ቁርአን ኢላ ጣሂር፣ ቁርአንን ጣህራ የሆነ ሰው ካልሆነ በስተቀር እንዳይነካ ብለው እንደተናገሩት ይህ ነው። ሁለተኛው የደም አይነት ደም ኒፋስ፣ ይቅርታ ደም አልኢስቲሓዳ። ደም አልኢስቲሓዳ የሚባለው ከወር አበባ ደም በኋላ የሚከሰት የሆነ የደም አይነት ነው። 3 ምልክቶች አሉት። የወር አበባ ጨርሰናል ብላችሁ ምናልባትም ሸዋር ወስዳችሁ ከዚያ በኋላ የሚመጣ የደም አይነት አለ አይደል? እሱ ደም ኢስቲሓዳ ይባላል። 3 ምልክቶች አሉት። የመጀመሪያው ምልክት ምንድን ነው? ከለሩ እንደ ወር አበባው ደም ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለ የደም አይነት ነው። ሁለተኛ ምልክቱ
ሸሃዳ ላይ ያሉ ነው ይላል። አድሚኖች ሸሃዳ የሚል ካለ አስገቡት። ሁለተኛ ምልክቱ ምንድን ነው? የህመም ስሜት የለውም እንደ ወር አበባ ደግሞ። ሶስተኛ ምልክቱ እንደ ወር አበባ ደግሞ ሽታ የለውም። እነዚህ ሶስቶቹ ምልክቶች የተስተዋሉበት የደም አይነት ከወር አበባ በኋላ በሚመጣ ጊዜ ሶላትን አይከለክልም፣ ጾምንም አይከለክልም። ገብቷችኋል? ለእያንዳንዱ ሶላት ግን ኢስቲንጃና ዑዱ ማድረግ ግድ ይላል፣ ከብልት ላይ ሙሉ በሙሉ ደም እስኪነጻ ድረስ። ሶስተኛው የደም አይነት ደም ኒፋስ ወይንም የወሊድ ደም የሚባለው ነው። ይህ ደግሞ ሴት ልጅ ከወለደች በኋላ ለተከታታይ ቀናቶች የሚፈስ የሆነ የደም አይነት ነው። ለተከታታይ ቀናቶች የሚፈስ የሆነ የደም አይነት ነው። ይህ ደም በሚፈስ ጊዜ ከሴት ልጅ ከወለደች በኋላ ያለው ደም ኒፋስ ወይንም የወሊድ ደም ይባላል። በዚህ ጊዜ ሶላት መስገድ አይቻልም፣ ጾምንም እንዲቆም አይቻልም፣ ከባል ጋር ግንኙነት ማድረግ አይቻልም። ልክ እንደ ሀይድ ወይንም እንደ ወር አበባ ነው። ቦታቸዋል ልክ እንደ ወር አበባ ነው። ገደብ አለው ወይ? አንዳንድ ጊዜ ሀገራችን ላይ ታች ከሆነ ምን አንዳንድ ጊዜ በአብዛኛው ጊዜ ህዝብ ሴቶች እናቶቻችን ከወለዱ በኋላ ለ40 ቀን ያክል የሆነች ትንሽ የቤት ይሰራላቸዋል። እዛች ቁጭ ይላሉ። ደሙን በ30 ቀን ቢጸዱ በቃ 40 ቀን ግዴታ ነው። በቃ ይሄ ስህተት ነው። ለ40 ቀን እንደዚህ የሚባል ነገር የለም። ገደቡ ምንድን ነው? ከደሙ መንጻት ነው። በ30 ቀን ከነጻች ኸላስ የዛኔ ሻወር ወስደ ሶላቷን መጀመር አለባት። በ35ኛው ቀን ከነጻች የዛኔ ሻወር ወስደ ሶላቷን መጀመር አለባት። እሺ ከ40 ቀን በላይ የሚያልፍባቸውስ የዛኔ የህመም ደም ይሆናል። ሼክ ሷሊህ አልፈውዛን ከ40 ቀን በኋላ የሚያልፍ ከሆነ ግን ሴት ልጅ ልክ እንደ ደመል ኢስቲሃዳ ለእያንዳንዱ ሶላት እስቲንጃና ዑዱ እያደረገች ሶላቷን ትቀጥላለች ብለው ተናግረዋል። እና እነዚህ ናቸው ከሴት ልጅ ብልት የሚወጡ የደም አይነቶች እና ሁክማቸው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጸጋው ይበዛልህ። ጸጋው ይበዛልህ። እንደምን አድረሃል? ዛሬ ታክሲ ላይ ነህ? በጸጋው ላይ እየተመላለስክ ነው ዛሬ? እንዴት ነህ? ኤምጂ የምትባል ልጅ አለች፣ ከታች አስገቧት። ኤምጂ ኤም ነጥብ ጂ የምትል አካውንት ካለ አስገቡ ሞዴሬተሮች። አይ ልጆች አስገቡት። እሱ ሰላም አለይኩም ወራህመቱላሂ። ጥያቄ ነበረኝ። ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ትንሽ ጫጫታ ቦታ ነኝ። ይቅርታ። እና ምንድነው መሰለህ አንድ ሴቶች ሆኑ ወንዶች ማለት ነው እስልምና ከተቀበሉ በኋላ ክፍለ ሀገር ሆኖ ወላጆቻቸው ያስቸግሯቸዋል። ለምን ሰለማችሁ ብሎ በዛ ሰዓት እነዚህ ሰዎች ሰለምቴዎች ምን ይላሉ? በቃ ችግር የለም ከፍረናል ብሎ ይላሉ ማለት ነው። እነዛን ሰዎች ለማጽናናት ብሎ ወይም ደግሞ እነዛ ቤተሰቦቻቸው እንዳይጎዱባቸው ማለት ነው። ይሄን ማለታቸው ከእስልምና ያስወጣቸዋል። ትንሽ በዚህ ላይ ማብራሪያ ቢሰጥበት ብዬ ነው። ጥያቄ ግልጽ ከሆነ ማለት ነው። ማለት የለባቸው ምንም የሚያደርሱባቸው ነገር የለም። በዛ ከተባለ ማግለል ነው። ነገር ግን ሊገሏቸው ከሆነና ህይወታቸውን ሊያጠፉባቸው ከሆነ የዛኔ ራሳቸውን ለማትረፍ ሲሉ ለባቸው እስከ ጸና ድረስ በእምነት ላይ ከላይ እነሱ ይሄን ሊገሏቸው ከሆነ ህይወታቸውን ለማትረፍ ያን ቢናገሩ ችግር የለውም። አላህ ሱብሓነሁ ወተዓላ በሱረቱ ነህል ላይ ይናገራል። መን ከፈረ ቢላሂ ሚን በዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ወላኪን መን ሸረሐ ቢልኩፍሪ ሰድረን ፈዐለይሂም ገضቡን ሚነላሂ ወለሁም ዐዛቡን ዐዚም ይላል። ኢላ መን ኡክሪሀ የተገደደ ሰው ሲቀር እያለ ይናገራል። በህይወትህ ላይ በቃ መሳሪያ ደገነብህ ወይም ሊያጠፋህ ሊገልህ አለ ሰውየው። የዛኔ እነዚህ ልጆች እነዚህ ቤተሰቦቻቸው ህይወታቸውን አደጋ ላይ ካስቀመጡባቸው ህይወታቸውን ለማትረፍ ሲሉ ያን ቢናገሩ እንደ ወንጀል አይቆጠርባቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አይዝባቸውም አሉ። አንደኛ በስህተት ኃጢአትን የሰራ፣ ሁለተኛ ረስቶ ኃጢአትን የሰራ፣ ሶስተኛ ተገዶ ኃጢአትን የሰራ። አያችሁ፣ ተገዳ ሴት ልጅ ብትደፈር ወይም ተገዳ ይህን ቃል እንድትል ብትደረግ ህይወቷን አደጋ ላይ ያስቀምጠውባት እች ልጅ ከፍራለች ሊባል አይቻልም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አማኞች በጣም ተፈትነው ነበር። እንደምታውቁት ሱመያ የመጀመሪያዋ ሰማዕት ነበረች። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው እያስተማሩ ባሉበት ጊዜ ከሃዲያኖች አማኞችን በጣም አስቸገሯቸው። እሺ አንድ ጊዜ ምን ያደርጓቸው ነበር? እነዚህ ሰዎች አማኞችን ያመኑትን በአደባባይ ለመቅጣት ወሰኑ። የመካ ከሃዲያኖች በቃ ሙሐመድን ልናስቆመው አልቻልንም፣ ከጊዜ ወደ ጊዜ ሰዎች የሚያምኑ ሰዎች እየበዙ ነው፣ ያለን መንገድ በቃ መቀጣጫ የሆኑ ዘንድ አሁን ያመኑትን ማሰቃየት ነው ብለው ወሰኑ። ሙሐመድን በዚህ ካልሆነ ልናስቆመው አልችልም አሉ በቃ ሰለላሁ ዐለይሂ ወሰለም። ከዛ ምን ለማድረግ ወሰኑ? ያመኑትን በአደባባይ አወጧቸው። የመካ ንጉሶች ሹማምንቶች የመጀመሪያዋ መስዋዕት ያደረጓት ማነው? የገደሏት ሰማዕት ያደረጓት
ሱመያ ትባላለች። ህዝብ ሁሉ በተሰባሰበበት አስተኛት። ትልቅ ሴት ነች፣ አማኝ ነች። ባሏ ከፊት ለፊት ያሲር ቆሟል። እሱንም እንዲሁ አማር ልክ እንዲሁ ልጃቸው ነው። እነ ቢላል ኢትዮጵያዊው ሰሓባ እሱም እንዲሁ። እነዚህ ሁሉ ባሉበት በአደባባይ የመካ ህዝብ እንዳለ ህዝብ ሁሉ በተሰባሰበበት ወደ ነበርሽበት እምነት ትመለሻለሽ ወይንስ በእስልምናሽ ላይ ነው የምትጸኙ ብለው ይሄ ብቻ ነው ያቀረቡላት። የፈለገ ቢሆን ዳግም ወደ ባዕድ አምልኮ ልመለስ አልችልም አለቻቸው። እዚያው በአደባባይ ነው በብረት ተንጠራርተው ብልቷ ላይ ነው የወጓት። ተኝታ እንደዚህ አንጋሏት ማለት ነው። ብልቷ ላይ ወጓት፣ ገደሏት። የመጀመሪያዋ ሰማዕት እርሷ ነች ከዚህ ትውልድ። ባሏ እዛው ፊት ለፊት እያየ ነበር፣ ያሲር ይባላል። እርሱም እንዲሁም አንተስ ወደ ነበርክበት አማልክቶቻችን ትመለሳለህ ወይንስ እዚያው በእስልምና ላይ ትጸናለህ አሉት። የፈለገ ትገድሉኛላቸው እንጂ እና ሚስቴ ዳግም ወደ ባዕድ አምልኮ ልመለስ አልችልም አላቸው። እርሱንም እንደዚያው አነቁት፣ ገደሉት። ቀጣይ ተረኛ ማን ነበር? አማር ነበር፣ ልጃቸው። እናትና አባቱ ፊት ለፊት እየተገደሉ አይቷል፣ በጣም በአሰቃቂ ሁኔታ። ከዚያ ይህን እያየ አማር ብን ያሲር አንተም እንዲሁ አንተ ሁበል በል አሉት። በቃ ሁበል በጊዜያቸው ሲያመልኩት የነበረ ጣዖት ነው፣ ትልቁ ጣዖታቸው። ይሄን ስም ጥራ፣ ከዚያ እንለቃለን አሉት። በቃ ራሱን ለማትረፍ ብሎ ይህችን ቃል ብቻ ዝም ብሎ ተናገረ። ሁበል አላቸው፣ ለቀቁት። ሁበል አለ፣ ለቀቁት። ከዚያ በኋላ እርትድ አማር ብለው ሰዎች አወሩ። አማር እኮ ተመለሰ ወደ ባዕድ አምልኮ እንደገና ተብሎ ተነገረ። በዚህ ጊዜ ነቢያቸው ሰለላሁ ዐለይሂ ወሰለም ጋር ደረሰ ይሄ ወሬ። እድዑ ሊ አማረን አሉ፣ አማርን ጥሩልኝ አሉ። ተጠራ። የአማር አሉት عندما قلت تلك الكلمة هل كان قلبك مطمئنا بالإيمان አሉት። ያችን ቃል ባስባሉህና ባስገደዱህ ጊዜ እንድትል ውስጥህና ልብህ በኢማን እንደጸና ነበር ወይንስ ከውስጥህም ክደህ ነው አምነህበት ነው ያልከው ቃሉን አሉት። والله كان قلبي مطمئنا بالإيمان يا رسول الله ولكن قلتها لأنقذ نفسي من القتل አለ። አንቱ የአላህ መልእክተኛ በአላህ ስም እምላለሁ ውስጤ ልቤ በእምነቴ ላይ እንደጸና ነበር፣ ነገር ግን ይህችን 3 ቃል ያልኩት ራሴን ለማትረፍ ነበር ብሎ ተናገረ። ያ አማር ኢን ዓዱ ፈዑድ ለሁም አሉት። አማር ሆይ ዳግም እንገላሃለን ብለው ይሄን ቃል ብቻ እንድትል ቢያስቀምጡልህ ህይወትህን አደጋ ላይ ቢጥሉህ ድገምላቸው አሉት። ገብታችኋል? ከዚህ የምንረዳው ዛሬ ላይ ሰለምቴ ልጆች ሀገራችን ላይ ቅድም እንደጠየቃችሁት ወደ ቤተሰብ በምትመለሱ ጊዜ እናንተን ለግድያ የሚያደርጓችሁ ከሆነና ህይወታቸውን አደጋ ላይ ከጣሉባችሁ የዛኔ ይህን ቃል በሉ ቢሏችሁ ከፍራችኋል ሊባል አይችልም ማለት ነው። ይህ ነው። እሺ ጃ መቀጠል ትችላለህ። እሺ ጃ አለ ጃ وجاء من أقصى المدينة ጃቢር ያለው እኮ እሺ ሰላም አለይኩም ጥያቄ ነበረኝ። አሚጂ ክርስቲያን ነች እና እሷ እንድታወራት ነው ያመጣት። እሺ እንዴት ነሽ? እሺ ሰላም ብያለሁኝ። አመሰግናለሁ ስላስገባችሁኝ። እሺ ምንድነው እኔ በእስልምና ጉዳይ ላይ በእኛ አስተማሪ የተጻፈ መጽሐፍ አለና እሱን እያጠናን ነው ያለነው እና ከእናንተ ደግሞ ያለ ተቃራኒ ሀሳብ ካለ ያው ጥናት ስለያዝንበት ከእናንተ ያለ መስማት ማለት ነው። መጽሐፉ አዲስ ስለሆነ ምናልባት አላየው ይሆናል። የእውነት ወንጌል ጥሪ ለቄዳርና ለነባዮት አገልጋዮች የሚል ነው። አዲስ ነው ለነገሩ፣ ግን አንዳንድ ሀሳቦችን ላንሳልህና በእናንተ በኩል እንዴት ይታያል የሚለውን ስክሪን ሪከርድ ባረግህ ችግር አለው? እየተማማርንበት ስለሆነ ችግር የለም። ቴንክ ዩ። እሺ ቅድም የሆን ክፍል የተወሰኑ ሀሳቦች አንስቼ ነበረ። ምናልባት ከዛም ትንሽ ልድገምና እሺ ቴንክ ዩ። ምንድነው ሀሳቡ? እዚህ ጋር አርስቶች ሰጥቷል እና ከአርስቶ የመጀመሪያው ኦሪት፣ ዘቡር፣ የትንቢት መጽሐፍትና ኤንጅል በሱራ 463 መሰረት ተውራት፣ ኦሪት፣ ዘቡር ወይም መዝሙር የሚባለው የነቢያት መጽሐፍት፣ ኤንጅል ይሄ ወንጌል የምንለው ከፈጣሪ የተሰጡ መሆናቸውን በቁርአን ላይ እንደተጻፈ ይታወቃል። ነገር ግን ቁርአን ራሱ እነዚህን ቅዱስ መጽሐፍት ከፈጣሪ የተሰጡ መሆናቸውን የሚገልጽ ቢሆንም ብዙ ሙስሊም ወዳጆች ለሃይማኖታዊ መመሪያነት ሲጠቀሙበት አለመታየቱ ጉዳዩን እጅግ አሳሳቢ ያደርገዋል ብሎ ነው ያስቀመጠው እና በዚህ ጉዳይ ላይ እናንተ ያላችሁ አስተያየት ምንድን ነው? እነዚህ ቀደምት መጽሐፍቶች ለፉት ለሙሳ ለዓለይሂ ሰላም የተሰጠ ተውራት ልክ እንዲሁ እንጂል ለዒሳ ልክ እንዲሁ ዘቡር ለዳውድ
በጊዜያቸው ሁሉም ነቢያት የራሳቸው የሆኑ ህግጋት መጽሐፍቶች ተሰጥቷቸው ነበረ። ለዚያ ትውልድ የወረዱ ስለሆኑ ነው። በዚያ ዘመን ብንኖር ኑሮ እንሰራባቸዋለን። ገብቶሻል አይደል? ለዚህ ዘመን ትውልድ ደግሞ የወረደለት ቁርአን የሚባል መጽሐፍ ነው። ላለፉት ለቀደምት ነቢያት አንድ ነቢይ ያ ነቢይ እስካለበት ጊዜ ድረስ ያንን ህግና ስርዓት አስተምሮ ይሄዳል። ቀጣዩ ነቢይ ሲመጣ ደግሞ ያኛውን አዲስ ህግና ስርዓት ይሰጠዋል። በዚያ ባለፈው ካልሰራሁኝ አይባልም። ገብቶሻል አይደል? እና ያን ነቢይ የሚመጣውን ህግና ስርዓት የእሱን መከተል ግድ ነው። የሙሳ ህዝቦች ዒሳ በመጣ ጊዜ መከተል ግድ ነበረባቸው። ያንን ግን እነርሱ አንከተልም ብለው መሲሁን እምቢ በማለታቸው አምፀዋል። ልክ እንዲሁ ደግሞ ከመሲሁ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጡ። የተወረደላቸውን ህግና ስርዓት በእርሳቸው ላይ እርሱን መከተል ነበረባቸው። አንድ ነቢይ መጥቶ ከመሄዱ በፊት ስለ ቀጣዩ ነቢይ ያበስራል። ያን ነቢይ እንድትከተሉት ብሎ ያሳስባል። ከዚያ በኋላ ያ ነቢይ በሚመጣ ጊዜ እርሱን ተከተሉት ብለው ነው የሚያዙት። አንድ መልእክትን ነው ይዘው የሚመጡት። አንድ መልእክትን ሲባል ጊዜ አንድ አምላክ እንዲመለክ በእርሱ ላይ ቅንጣት እንዳናጋራ እንዲሁም ወደ እርሱ ሰዎችን የሚመራ መሆኑን አስተምረው ይሄዳሉ። ነቢዩላህ ዒሳ ወይም መሲሁ ለምሳሌ ከተናገሩት መካከል ስለ ቀጣዩ ነቢይ ከእርሳቸው በኋላ ስለሚመጣው ምን እንዳሉ እንመልከት። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን በዕዲ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። ያው ይሄ ነው የነቢያቶች ስራ። የማርያም ልጅ መሲሁ ዒሳ ዓለይሂ ሰላም ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛና ነቢይ ነኝ። ከእኔ በፊት የነበረውን መጽሐፍ የማረጋግጥ የማልክድ ማለት ነው። አዎ ያምን ነበር ያ መጽሐፍ ለሙሴ የተሰጠ መጽሐፍ ነው ብሎ ለእርሱ ደግሞ አሁን ህግ ተሰጥቶታል፣ ህዝቡን የሚመራበት። ያ ህዝብ የእርሱን መከተል ግድ ይለዋል። ቀጣዩ ነቢይ የተሰጠውን ህግ ማለት ነው። ከእኔ በኋላ የሚመጣውን ደግሞ ብሎ ሊያበስራቸው ነው መሲሁ። ወሙበሽረን ቢረሱሊን የእቲ ሚን በዕዲ እስሙሁ አሕመድ አለ። ከእኔ በኋላ ስለሚመጣው መልእክተኛና ነቢይ የማበስራቸው ነኝ፣ ስሙም አሕመድ ወይንም ሙሐመድ ይባላል እያለ ተናገረ። ያን ነቢይ መከተልን ግዴታ እንደሆነ ይነግሯቸዋል። አንድ ነቢይ መጥቶ ቀጣዩ ነቢይ በሚመጣ ጊዜ ስለሚመጣው አደራ ከኔ በኋላ የሚመጣውን ተከተሉ ብሎ ማሳሰብ አለባቸው። ይህን ቃል ኪዳን ይዞባቸዋል። እንዳውም ሁሉም ነቢያት ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለህዝቦቻቸው በስርዓትን ሁሉ እንደተናገሩ ይነግረናል። አላህ በቁርአን ላይ በሱራ አሊ ዒምራን ላይ ምን ይላል? ወኢዝ አኸዘ አላሁ ሚሳቀ ነቢይነ ለማ አተይቱኩም ሚን ኪታቢን ወሒክማ ሱመ ጃአኩም ረሱሉን ሙሰዲቀን ሊማ መዐኩም ለቱእሚኑነ ቢሂ ወለተንሱሩነህ ቃለ አአቅረርቱም ወአኸዝቱም ዐላ ዛሊኩም ኢስሪ ቃሉ አቅረርና ቃለ ፈሽሀዱ አነ መዐኩም ሚነ ሻሂዲን ይላል። ከሁሉም ከነቢያት ሁሉ ቃል ኪዳንን ስለ አንተ በያዝኩኝ ጊዜ ሙሐመድ ይላቸዋል። ማ ሚን ነቢይን ኢላ ወቀድ አረፈ ነቢይ ዓለይሂ ሰላቱ ወሰላም። አንድም ነቢይ የለም ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን የሚያውቅ ቢሆን እንጂ እንዲያውቁ ይደረጋሉ። የመጨረሻው ዘመን ነቢይ የሁሉንም ነቢያት መልእክት በጫንቃው ላይ አንግቦት ለትውልድ ስለሚያስተምር ሁሉም ነቢይ እንዳለ ስለ እርሰው ተነግሯቸዋል። ገብቷቸዋል አይደል? ቀደምት ነቢያት ሲላኩ የነበረው ለየአካባቢያቸው ነበር። በአንድ ጊዜ በርካታ ነቢያትን ይልካል አላህ ሱብሓነሁ ወተዓላ። እዚህ ጋር ያዕቆብን ልኮ እዚህ ጋር ደግሞ ኢስሐቅን ይልከዋል። እዚህ ጋር ኢብራሂምን ልኮ እዚያ ጋር ሉጥን ይልከዋል። በአንድ ጊዜ ማለት ነው። እዚህ ጋር ዩሱፍን ልኮ ግብፅ ላይ፣ እስራኤል ላይ ደግሞ ፍለስጢን ላይ ደግሞ ማንን ያዕቆብን ልኮት ነበር እዚያ እንዲያስተምሩ በአንድ ጊዜ ያደርጋቸዋል። እዚያ ጋር ያሕያ እያስተማረ እዚያ ጋር ዒሳ ያስተምራል። ልክ በዚሁ ሙሳ እዚህ እያስተማረ እዚሁ ደግሞ ያዕቆብ ማነው ሃሩን ያስተምራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲቀሩ እርሳቸውን ብቻቸውን ላካቸው የሁሉንም ነቢያት አስተምህሮ በጫንቃቸው ላይ በቁርአን ላይ ያንን አሸከማቸው እንዲያስተምሩ አደረጋቸው። ለዓለም ለትውልድ ላካቸው። ይህ ነው እና አንድ ነቢይ መጥቶ ህግና ስርዓትን ተሰጥቶ ከዚያ በኋላ ቀጣይ ነቢይ በሚመጣ ጊዜ ህግና ስርዓትን ሲሰጥ ያን የመጀመሪያው ተሻራለ። በቀጣዩ ህግና ስርዓት መከተል ግድ ይለዋል። ገብቶሻል? የሙሳ ህዝቦች ዒሳ በመጣ ጊዜ እርሱ መከተል ግድ ይላቸው ነበር። ልክ እንዲሁ ከእርሳቸው በኋላ የመጣው ነቢያችን ሰለላሁ ዐለይሂ ወሰለምን ደግሞ ሲመጡ ጊዜ እነዚያ ያለፉት እርሳቸውን መከተል ግድ ይላቸዋል። ይህን አድርገዋል። የሚገርምሽ ከበርካታ አይሁዶች፣ ክርስቲያኖች የነበሩ ሰዎች በዚህ ስም የሚጠሩ ማለት ነው የመጽሐፉ ባለቤቶች ተብለው ይጠራቸዋል አላህ ሱብሓነሁ ወተዓላ። መዲና ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስደት ባደረጉ ጊዜ መዲና ላይ ይጠባበቁ ነበር። የመጨረሻው ዘመን ነቢይ ይመጣልናል ብለው ከይሁዶች ሊቅ የሚባለውን እንደ ምሳሌ ልስጥር። ከክርስቲያኖችም አንድ ሊቅ ከይሁዶችም አንድ ሊቅ ልስጣቸው። በጣም አዋቂ ተብለው በእነዚህ ማህበረሰብ መካከል መጀመሪያ የሚመሰክርላቸው የነበሩ የአይሁዶች ሊቅ ማን ይባላል? በጊዜው አብዱላህ ብኑ ሰላም ይባላል። ይህ ሰው መዲና ከሚኖሩ ሰዎች መካከል ነበር። መዲና ለምን እንደመጡ ታውቃላቸው? አይሁዶች የመዲና ሰዎች ይጠይቋቸው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ለምንድን ነው መዲና የመጣችሁት ይሏቸዋል።
እኛ ሀገራችሁ ፍለስጢን፣ ሻም፣ ሱሪያ ለምለም ነች። እቺ የአይሁዶች መኖሪያ ነበረች። እነ ሱሪያ እነ ፍለስጢን እነዚህ የእስራኤል ምናምን ያን ሀገራችሁን ለምለም ሀገር ለቃችሁ እዚህ አረብ ሀገር መዲና ላይ ለምን መጣችሁ ይሏቸዋል። እኛ ወደዚያ ልንመጣ ሲገባ ይሏቸዋል። እኛ የመጣ ነው የሀገራችንን ለምለምነት ክደን አይደለም። አሁን ለምለም ነች ሀገራችን። ሀገራችሁ ደግሞ ደረቅ ነው፣ ልክ እንደኛ ሀገር እንዳልሆነ እናውቃለን። ነገር ግን የመጨረሻው ዘመን ነቢይ ወደዚች ሀገር እንደሚሳደድ በትንቢት ስለተነገረን እርሱን ለመጠባበቅና ለመከተል የመጣ ነው ትንቢቱን መሰረት አድርገን ብለው ይነግሯቸው ነበር። በዚህ ጊዜ ከሚጠብቁት መካከል ከነበሩት አብዱላህ ብኑ ሰላም አንደኛው ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስደት አድርገው በሄዱ ጊዜ ወደ መዲና ወደ አብዱላህ ብኑ ሰላም ይሄን ነገር ሰማ። ሄደ ቤታቸው፣ ጠየቃቸው፣ አያቸው። ወዲያው ይሄን ጥያቄዎች ሙሐመድ ሆይ ነቢይ እንጂ ሌላ ማንም ሊመልሳቸው የማይችሉ ጥያቄዎችን እጠይቅሃለሁ። እነዚህንም ከመለስክ በእውነትም ለመጨረሻ ዘመን ቃል የተገባህልን ነቢይ አንተ ነህ ብሎ ተናገረ። ወዲያው ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም መለሱለት። ወዲያው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብሎ መለሰ። እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብዬ አምናለሁኝ፣ እንዲሁም ደግሞ አንተም የአላህ መልእክተኛ የመጨረሻው ዘመን ነቢይ ነህ ብዬ አምናለሁኝ አለ። ይህ የአይሁዶች ሊቅ አመነ፣ ሰለመ። በዚህ ጊዜ ባመነና በሰለመ ጊዜ ይህ ሊቅ ነቢያችን ሰለላሁ ዐለይሂ ወሰለም የመዲና ይሁዶች እንዳለ ሰበሰቧቸው። ያ መዓሽረ ልየሁድ እጅተሚዑ አላቸው። እናንተ የመዲና ይሁዶች ተሰብሰቡ አላቸው። ሙሐመድ ደግሞ ለምን ፈልጎ ነው ዛሬ ተሰብሰቡ ያለን ብለው መጡ ወደ ቤታቸው። አብዱላህ ብን ሰላምን ከኋላ ቤት ቁጭ በላሉትና እርሳቸው አይሁዶች እንዳለ ቤታቸው ተሰባሰቡ፣ አናገሯቸው። ማ አብዱላህ ብን ሰላም ፊኩም መዓሽረ ልየሁድ፣ እናንተ የአይሁድ ስብስቦች ወይ አብዱላህ ብን ሰላም በመካከላችሁ ያለው ደረጃና ቦታ ምንድን ነው እስኪ ንገሩኝ አሏቸው። ሁሉም አይሁዶች በአንድ ድምፅ ዓሊሙና ወብኑ ዓሊሙና፣ ዓሊሚና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። አዋቂያችን የአዋቂያችን ልጅ ነው እሱ፣ ሊቃችን የሊቃችን ልጅ ነው ብለው በአንድ ድምፅ መሰከሩ። ሁላቸውም በደንብ አድርጎ መጽሐፉን ተውራትን የሚያውቅ ሰው ነበረ። ከዚያ በኋላ ፈከይፈ ለው አስለም አላቸው ነቢ ሰለላሁ ዐለይሂ ወሰለም። ይሄ በማስረጃ ያሳያቸዋለሁ። ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። እስልምና ቢቀበል ምን ትላላችሁ አላቸው። አይሁዶች በመካከላቸው አጉበተመቱና በፍጹም አያደርገውም እርሱም አሉ። በፍጹም አያደርገውም አሉ። መሪያችን ነው፣ አዋቂያችን ነው፣ ሊቃችን ነው፣ አያደርገውም አሉ። ያ ዓብደላህ ብን ሰላም ተዓል ወሽሀድ አሉት። አንተ ዓብደላህ ብን ሰላም ሆይ ና ከቤት ውጣና መስክር እውነትን አሉት። ወዲያው ወጣና ከፊታቸው ቆመ። በነቢያችን ሰለላሁ ዐለይሂ ወሰለም ጎን ቆመ። አልጠበቁም። አይሁዶች በጣም ደነገጡ። ወዲያው መሰከረ። እናንተ የአይሁድ ስብስቦች ሆይ ሁላችንም የመጣ ነው የመጨረሻውን ዘመን ነቢይ ለመጠባበቅ ነበር እዚች ሀገር ላይ፣ እርሱም እንደሆነ እናውቃለን ሁላችንም። እነሆ ከዛሬው ቀን ጀምሬ እኔ ለእርሱ ተከታይ ሁኛለሁኝ፣ ለእርሱም እመሰክራለሁኝም ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሱም ሙሐመድ የመጨረሻው ዘመን ነቢይ እንደሆነ እመሰክራለሁ ብሎ ምስክሩን ሰጠ። አያችሁ፣ ይህ ነው። ከዚያ በኋላ ልክ እንዳልኩሽ ያን የነበረውን ህግ ተወና በነቢ ስ ላ ስለም ህግና ስርዓት የሚመራ አንድ አማኝ ሆነ ማለት ነው። ይህ ከአይሁዲዎች ነው። ከክርስቲያኖች ሊቅ በጣም በርካታ ይሰልማሉ። የሮሜው ጳጳስ ወደ ሮሜ ሰዎች ነቢ ስ ላ ስለም ደብዳቤ ልከው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ነቢይ እንደመሆናቸው መጠን ለዓለም ህዝብ ሁሉ እንዳለ ደብዳቤ ልከዋል። አላህ በቁርአን ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል። ለዓለማት እዝነት አድርጌ ነው የላኩህ አንተ ነቢ ሙሐመድ ብሎ ገልጿቸዋል። ደብዳቤ ወደ ኢትዮጵያ ልከዋል፣ ወደ ግብፅ ልከዋል። ገብታችኋል አይደለ? የእስልምናን ጥሪ የያዘ ደብዳቤ ማለት ነው። ወደ እስልምና ነው የሚል ወደ ሮሜ ሰዎችም ልከው ነበር። የሮሜው ታላቁ ጳጳስም እስልምናን ተቀብሏል። አልጀዋቡ ሰሒሕ ሊመን በደለ ዲን አልመሲሕ የሚለው የሸይኹል ኢስላም ኢብን ተይሚያ መጽሐፍ ላይ ከዚህ በፊት ልጆች ይህን መጽሐፍ ከዙሁር እስከ አሱር ታስተምራችሁ ያያችሁ ልጆች አላችሁ። እዚያው ላይ የሮሜው ጳጳስ እንዴት እስልምና እንደተቀበለ ተቀምጧል። ገብታችኋል? የሮሜው ጳጳስ የሮሜው መንግስት በጊዜው የነበረው ሄራክል ይባላል። ያ መንግስት ያ የሮሜው መንግስት በደረሰው ጊዜ ያ የመጨረሻው ዘመን ነቢይ ከሆነ አንድ ምልክት አለው ብሎ ተናገረ። እርሱ ምንድነው? በጫንቃው ላይ የነቢያት መደምደሚያ የሚል ማህተም ታትሞበታል፣ ሂዱና ይህን አጣሩልኝ ብሎ ወታደሮቹን ላከ። ወታደሮቹ ሄዱ ወደ መዲና ነቢ ሰለላሁ ዐለይሂ ወሰለም ጋር። ከጀርባህ ላይ ጫንቃህን ማየት እንፈልጋለን፣ ከመንግስት ጋር ከሮማው መንግስት ተልከን ነው ብሎ ጠይቋቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ገለጡላቸው። በተፈጥሯቸው እዚህ ጋር ኻተሙ ነቢይን የነቢያት ሁሉ መደምደሚያ የሚል የነቢያት ማዕረግ በጫንቃቸው ላይ ተደርጎላቸው ያንን ተመለከቱ እራሳቸው የተላኩ ወታደሮች። ከዛ ሄደው ነገሩት።
ነገሩት። ወዲያው ይሄ ሰውዬ ይሄ የመጨረሻው ዘመን ነብይ እንደሆነ በቃ ምንም ጥርጥር የለውም ብሎ ተናገረ። ከዚያ በኋላ ምን አደረገ ይሄ መንግስት? የሮማን እንዳለ ባለስልጣናት ሰበሰባቸውና ዛሬ ለትልቅ ጉዳይ እፈልጋቸዋለሁኝ አላቸው። በቤተ መንግስት ውስጥ አስገባቸው። ይሄ ታሪክ ቡኻሪና ሙስሊም ላይ ያለ ታሪክ ነው የምነግራቸው። ቤተ መንግስት ውስጥ አስገባቸው፣ ጠራቸውና ማለት ነው። ከዚያ በኋላ በሩን ዝጉት አለ። የሚነግራቸው ነገር አለ። ያንን ሲነግራቸው ጊዜ አንቀበልም ካሉ ሊወጡ ነውና ማለት ነው። በሩን ዝጉልኝ ብሎ አዘዛቸው። እርሱ ከፍ ያለ ቦታ ላይ ተቀመጠ። ለምን ከፍ ያለ ቦታ ላይ? የሚናገራቸው ነገር ይሄን ነገር ከባድ ነገር ነው። አንቀበልም ካሉ በዚህ አደጋ እንዳያደርሱበት ሲል እርሱ ከፍ ያለ ቦታ ላይ ራሱን አስቀመጠ። ንጉሱ እነሆ ዛሬ የምነግራቸው ከባድ ነገር አለ አላቸው። ምንድን ነው አሉት። ባለስልጣናቶች እንዳለ የሮማ ባለስልጣናት ተሰብስበው ለመጨረሻው ዘመን ቃል የተገባው ነቢይ እነሆ ተነስቷል ብሎ ነገራቸው። እርሱን ልንቀበለውና ልንከተለው ይገባል። ንግስናችንም እንዲጸናላችሁ ከፈለጋችሁ፣ ክብራችንም እንዲጠበቅ ካልሆነ ግን እርሱ ያ ነቢይ እችን ሀገር ራሱ እንደሚቆጣጠራትና እንደሚነግሳትም እነግራችኋለሁ አላቸው። ንግስናው ለዓለም የተዳረሰ የሆነ ንጉስ ይመጣል ከነቢያት መካከል ዓለምን የሚቆጣጠር ዓለምን የሚገዛ ይወጣቸዋል። ለዘመኑ ፍጻሜ የሌለው ለመንግስቱ ስፋት ዓለምን የሚገዛ ብቸኛው ነቢይ እርሳቸው ናቸው። ለዘመናቸው ፍጻሜ የሌላቸው እስከ ዓለም ፍጻሜ ድረስ የነቢይነታቸው ማዕረግ የጸናላቸው እርሳቸው ናቸው። ሁሉም ነቢይ የተላከበት ጊዜ ገደብና ቦታ አለው። መሲሁ ሲላክ ለምሳሌ ለእስራኤል ሰዎች ነበር የተላኩት። እነ ሙሳ ለእስራኤል ሰዎች ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለአንተን ለዓለም ነው የላኩህ እያለ ይነግራቸዋል። ከዚያ በኋላ ይሄን ባለ ጊዜ እነዚህ ሰዎች አሁንም አግብተው መጡና ለዚህ ነው የጠራህን አላቸው። ከዚያ በኋላ እንቀበልም ብለው ይሄን ነገር ላይ ሄዱ ሲሉ ይሄ ንጉስ ስልጣኑን አስቀደመ። በቃ እኔ እምነታቸውን ልፈትን ነበር ይሄን ያልኩት፣ በቃ ችግር የለውም ማለት ሳይቀበል ቀረ። አይደለ? ነገር ግን ይሄን ነገር በድብቅ ማስቀመጥ አልቻለም። ይሄ ንጉስ ይሄን እውነታ ተረድቷል፣ አውቋል። ከእርሱ አልተቀበሉትም። ስለዚህ ያለው መንገድ ምን ነበር? እንደምታውቁት ክርስቲያኖች፣ ሮማ የዛኔ የክርስቲያኖች ነበረች። ክርስቲያን ህዝብ ከመንግስት ይልቅ የእምነት አባቶችን በጣም እንደሚያከብር ያውቃል። ይሄ ንጉስ ከእኔ ይልቅ የእምነት አባቶቻቸውን ያከብራሉና ይሄ ክርስቲያን የሮማ ህዝብ የእምነታችን አባት የሆነውን በሮሜ ላይ ታላቁን ጳጳስ ለምን አልጠራሁም ማለት ይታወቃሉ። እሱ እንዲናገር ላድርገው ይሄን እውነታ ደርሶትም ከሆነ ካልደረሰውም እንዳደርሰው አለና ወታደር መልእክተኞችን ላከ። ይሄ ንጉስ ወደ ሮሜው ታላቁ ጳጳስ ላከበት እና ለትልቅ ጉዳይ ፈልግሃለሁ እየተባልክ ነው አለ። አሞኛል በማለት ሳይመጣ ቀረ። ሁለተኛ ላከበት አልመጣም። ሶስተኛ ላከበት አልመጣም። በአራተኛው ራሱ ንጉሱ ሄደ ወደ ቤቱ። እያስጠራሁ ነበር ለትልቅ ጉዳይ ፈልጌ ለምን አልመጣህም ሲለው ስላልተመቸኝ ልመጣ አልቻልኩም አለ። እሺ ለማንኛውም ስለመጨረሻው ነብይ ስለመጨረሻው ዘመን ነብይ ስለተነሳው ሰምተሃል ወይ አለው። አዎ ሰምቻለሁኝ አለ። እና በእርሱ ላይ ምንድነው አቋመ? እኔስ እውነተኛ የመጨረሻው ዘመን ነብይ መሆኑን አግኝቻለሁኝ አለ። እኔም ልክ እንዳንተው አለው። ገብቷቸዋል። እኔም ልክ እንዳንተው መሲሁ ያበሰረን የሆነው የመጨረሻው ዘመን ነብይ እንደሆነ ይሄ የተነሳው ነብይ እኔም እመሰክራለሁኝ አለ። ታዲያ ይሄን ነገር ለምን በአደባባይ መተህ በመሰዊያው ላይ ለክርስቲያን ህዝቦቻችን ለምን አትናገርም አለው። ገብቷቸዋል። ይሄን እንዳደርግ ትፈቅድልኛለህ አለ ራሱ ጳጳሱ። አዎ ፈቅድልሃለሁኝ አለው። ቀጥታ ወደ ቤተ መንግስት ሄዱ። ከሄዱ በኋላ በመሰዊያውም ላይ ቆመ ይላል። እና ከመሄዱ በፊት እንዳለ ከእርሱ ጋር የሚያጅቡት እነዚህ ቀሳውስቶች አሉ አይደል? ተከትለውት ሄዱ። ለትልቅ ጉዳይ የሮማ ክርስቲያኖች ሁሉ ትፈልጋላችሁ ተባሉ። መንግስቱ አወጀ። በየሀገሩ ሁሉ እንዳለ ተሰባሰቡ። በመሰዊያውም ላይ በቆመ ጊዜ ጳጳሱ ይላሉ ሰጀደ ለሁ አነሳራ እንዳለ ክርስቲያኖች ሁሉ ለዚህ ለታላቁ አባታቸው የክብር ስግደትን አደረጉ፣ አጎነበሱለትም ማለት። ከዚያም በኋላ ቀጠለና ቃሉን ተናገረ። እነሆ የመጨረሻው ዘመን ነቢይ መሲሁ አብስሮን የነበረው ያ ነቢይ ተነስቷል። የመሲሁን ቃል የምንጠብቅ ከሆነ ይህን የመጨረሻ ዘመን ነቢይ ልንከተል ይገባል ብሎ እኔ ከዚህ በኋላ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ብሎ ተናገረ። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ በፊታችሁ መሰክራለሁ፣ ሙሐመድም የመጨረሻው ዘመን ነቢይ ናቸው ብዬ መሰክራለሁኝ አለ። ፈወተቡ ዐለይሂ ይላል። እዚያው ወዲያውም ወጡበት እንዳለ ይላል። እንዳለ መጡና ወደ እርሱ ፈመዘቁሁ ቦጫጨቁት እንዳለም ይላል። ወዲያው ይሄን ጳጳስ የሮሜውን ታላቁን ጳጳስ ክርስቲያኖች ወዲያው ገደሉት። ተቻለ አይደለ? ይህ ምንጩ ይህ መጽሐፍ አልጀዋብ ሶሒሕ ሊመን በደለ ዲን አልመሲሕ የሚለው የሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ እዚያ ላይ ታገኙታላችሁ። ከዚህ በፊትም ሳሳያችሁ ነበር።
እና ምን ልላችሁ ነው ነቢያችን ሰለላሁ ዐለይሂ ወሰለም በመጡበት ጊዜ ለዓለም ህዝብ መልእክታቸውን አድርሰዋል። የእስልምናን ጥሪ አድርገዋል። የኢትዮጵያው ንጉስና ቀሳውስቶች እንዳለ እንደተቀበሉ አላህ በቁርአን ላይ ሁሉ መስክሮላቸዋል። የኢትዮጵያው ንጉስ ነጃሺ በመጣለት ጊዜ አልቅሶ ነው እውነትን የተቀበለው። እንዳለቀሰ በቁርአን ላይ አላህ ታሪኩን ሁሉ አስቀምጦለታል። ቀሳውስቶችና መነኩሴዎች እያለ ሁሉ ጠቅሷቸዋል በቁርአን ላይ። የእኔን ቃልን በሰሙ ጊዜ እንባቸውን አነቡ፣ አለቀሱም፣ ተቀበሉ፣ ማመኑ እያለ ገልጿቸዋል በሱረቱል ማኢዳ ላይ። ማንበብ የሚፈልግ ሰው ካለ ምዕራፍን ቁጥሩን እሰጠዋለሁ። ምን ይላል ሲናገረን ስለነሱ ስለ ኢትዮጵያኖች ታሪክ አላህ لتجدن أشد الناس عداوة للذين آمنوا اليهود والذين قالوا إنا نصارى ذلك بأن منهم قسيسين ورهبان وأنهم لا يستكبرون كلامها وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار ذلك جزاء المحسنين يا للناكرة وإذا سمعوا ما أنزل إلى الرسول أنا لما تقول ሰሓቦች ወደ ነጃሺ ጋር መጥተው ቁርአንን አንብበውለታል። ባነበቡለት ጊዜ ሱራ መርየምን ነበር ያነበቡለት። ብልጥ ናቸው እና ሰውየው ነስራኒ እንደመሆን የመሲሁ ተከታይ ነኝ እንደማለት የኢትዮጵያ ንጉስ ሌላን የቁርአን ምዕራፍ አልመረጡም። ስለ ማርያምና ስለ መሲሁ የሚናገረውን ምዕራፍ መረጡና አነበቡለት። ያነበበለትም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነበር ጃዕፈር የሚባለው። ያንን አነበበለት። አንብቦ በጨረሰ ጊዜ አይናቸውን ልክ ከፍ ሲያደርጉ ጊዜ ካነ የብኪ ያለቅሱ ነበር። ይህንን ማልቀሳቸውን አላህ በቁርአን ላይ ጠቅሶላቸዋል። ምን አለ? ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ ወደ መልእክተኛዬ ወደ ነቢይ ሙሐመድ ያወረድኩትንም ቃል በሰሙ ጊዜ አለ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው ስታነባ ስታለቅስ ትመለከታቸዋለህ አለ። ያለቅሱ ነበር ያን ቃል በሰሙ ጊዜ። የቁሉነ እንዲህም ይላሉ አለ ረበና አመና ጌታችን አላህ ወይ እነሆ አምነናል አሉ ይላል። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን ብለው ተናገሩ ማለት። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ የመጣልንን እውነት የማንቀበለው ማን ስለሆነ ነው? በአላህ የማናምነው ማን ስለሆነ ነው እኛ ብለው ተናገሩም ይላል። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሷሊሒን ይላል። እና ይህን የመጨረሻ አድርገው አያውን አሳየን እያላችሁ ነው። ላሳያችሁ የኢትዮጵያውያኖች ነጃሺ እና ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎች አምነው እንደነበር አላህ በቁርአን ላይ ቃል በቃል ይናገራል። እሱ ላሳያቸውና ወደ ቀጣይ እንሄዳለን። ሱረቱል ማኢዳ እሺ ሱረቱል ማኢዳ 83 ሱረቱል ማኢዳ 83 ላሳያችሁ አንዴ አልማኢዳ እሺ ሱረቱል ማኢዳ 83 ላይ ምን ይላል? ያና ከ82 ጀምረን እናንብበው። ምን ይላል? አይሁዶችና እነዚያን ያጋሩትን ለእነዚያ ላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ። እነዚያንም እኛ ክርስቲያኖች ነን ያሉትን ለእነዚያ ላመኑት በወዳጅነት በእርግጥ ይበልጥ የቀረቧቸው ሆነው ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነሱም የማይኮሩ በመሆናቸው ነው አለ። የአንቀጽ የሚናገረው ስለ ኢትዮጵያውያን ሀበሻውያን ስለ እነርሱ ላደረጉት ለአማኞች እንክብካቤ እየገለጸላቸው ነው። ለአማኞች ከአይሁዶች እነዚህ የተሻሉ እንደሆኑ ከተገለጸ በኋላ እንዳመኑም ይገልጻቸዋል። ምን አላቸው? ወደ መልእክተኛውም ይላል ወደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መልእክተኛውም የተወረደውን ቁርአንን በሰሙ ጊዜ እውነቱን ከማወቃቸው የተነሳ አይኖቻቸው እንባን ሲያፈሱ ታያለህ። ጌታችን ሆይ አመንን ከመስካሪዎቹም ጋር ጻፈን ይላሉ ማለት። ቀጥለው ምን አሉ? በአላህና ከእውነትም በመጣልን ነገር የማናመን ጌታችንንም ከመልካሞች ሰዎች ጋር ሊያስገባን የማንከጅለኛ ምን አለን አሉ። ወማ ለና ላ ኑእሚኑ ቢላህ ማን ስለሆነ ነው እኛ በአላህ የማናምነው? ወማ ጃአና ሚነል ሐቅ የመጣልንንም እውነት የማንቀበለው ማን ስለሆነ ነው እኛ እያሉ ተናገሩ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሷሊሒን ጌታችን አላህ ከደጋጎችም እንዲያስገባን እንከጅላለን አሉ። ከዚያም በኋላ ባሉትም ምክንያት አላህ በስሮቻቸው ወንዞች የሚፈሱባቸውን ገነቶችን በውስጣቸው ዘውታሪዎች ሲሆኑ መነዳቸው፣ ይህም የበጎ ሰሪዎች ዋጋ ነው ብሎ ተናገረ። እና ስለዚህ አላህ ስብሐነሁ ወተዓላ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያወረደውን ቃል በሰሙ ጊዜ አምነው እንደተቀበሉና እንደተከተሉ ያሳያል። ወደ ጉዳዩ ስንመለስ ስንጠቀልለው አንድ ነቢይ ህግን ተሰጥቶ በዚያ ለህዝቦች እንዲያስተዳደር
በዚያ ከኖሩ በኋላ ህዝቦች ቀጣዩ ነቢይ በሚመጣ ጊዜ ደግሞ ያንን ቀጣይ ነቢይ እንዲከተሉና በእርሱ ህግና ስርዓት እንዲመሩ የታዘዘ ነገር ነው። ይሄ ነው። በሙሳ ዘመን የነበሩ ሰዎች በዒሳ ይከተላሉ። በዒሳ የነበሩ ሰዎች በነቢ ሰለላሁ ዐለይሂ ወሰለም ይከተላሉ። አንድ ነቢይ ህግና ስርዓትን ተሰጥቶ ያ ነቢይ ካለቀና ጊዜው ቀጣዩ ነቢይ ከመጣ ያንን ቀጣዩ ነቢይ የተወረደለትን ህግና ስርዓት መከተል ግድ ይላቸዋል ማለት ነው። እሺ አመሰግናለሁ። እንዳላቋረጥ ብዬ እንጂ ያው ታሪኩን ማወቄ ጥሩ ነው። ያው ጥናትም ላይ ስላለሁኝ ግን አሁን የተናገርከው መጨረሻ ላይ ማለት ነው አንደኛው ነቢይ የመጣው በሰዓቱ ለነበሩት ሰዎች የሚሆን መልእክት እንዳመጣና ከዛ በኋላ ቀጣዩ ሲመጣ ደግሞ እሱን መከተል እንደሚያስፈልግ እየነገርከን ነው እና ከዚህ ቃል ጋር እስኪ ያስታርቅልኝ። ማለት ያኛው ነቢይ አሁን እኛ ከ40 በላይ የሆኑ ነቢያት የጻፉት ነው ብለን ነው የምናምነው መጽሐፍ ቅዱስን። ግን ተመሳሳይ ነገር ነው አንድ ላይ በቃ የሚሄድ የተያያዘ ነገር ነው የሚናገሩት። መለያውም ያ ነው ብለን ነው የምናምነው። አሁን የነቢዩን ለመቀበል እሳቸው ራሳቸው በቁርአን ላይ የጻፉት ነገር ከከሳሪዎች እንዳትሆኑ አስቀድመን የአላህ ቃል የተባሉትን እነዚህን አሁን እመኑባቸው ተብሎ የተሰጡትን መጽሐፍቶች መከተል እንደሚያስፈልግ ማመን ብርሃን እንደሆኑ የተናገሩት ነገር አለ። ለምሳሌ አሁን እዚህ ጋር ብሉይ ኪዳን መመሪያና ብርሃን ያለበት መጽሐፍ ነው ይላል። ለነዛ ለእስራኤላውያን ብቻ ብርሃን ሆኖ ለሚቀጥለው ትውልድ ብርሃን የማይሆን ነው ብለን እንዳንል ደግሞ በአላህ ቃል ላይ ምንድን ነው ማበላለጥ የለም ደግሞ የሚል ተጽፏል ቁርአን ላይ። ስለዚህ ምንድነው የኔ ፖይንት ለመከተል አሁን ነቢዩን ለመከተል ከዛኛው እነዛኛዎቹ ካወሱት ነገር ውጪ እንዳልሆነ እዚህ ቁርአኑ ላይ ተቀምጦ እያለ ተመሳሳይ ነገር ካልተገኘ እንዴት ሆኖ መታመን ይችላል ማለት ነው? በሴም አላህ ለሁለቱም ወይም ለሌሎቹም ነቢያት የተናገረው ለነቢዩም ተናግሯቸዋል ብሎ ለመቀበል ሀሳቡን ግልጽ ከሆነ እንትን ነው ያለፉት አንድ አይነት መልእክት አላቸው። የተለያየ መልእክትም አለ። አንድ መልእክት የሚለው ምንድን ነው? አንድ አምላክን አምልኩ በሚለው ነገር ላይ አንድ መልእክት ነው የሁላቸው። በተሻለ አይደለ? ስለ አንድ አምላክ ማምለክ የሚለው ነገር ላይ አንድ ናቸው። እስልምና ዋና ዋና መሰረቶች ላይ አንድ ናቸው። ያ ነው። ነገር ግን ከዚህ በኋላ ደግሞ ህግጋቶቹ ይቅርታ አልገባው አይሁድ አንድ ነው ብለው አይደለም የሚያምኑት። ምኑ ስለ አምላክ ነው ፈጣሪ አምላክ። ነገር ግን በአምላክ ባህሪ ላይ ሌላ የማይገቡ ባህሪያቶችን ጨምረዋል አይሁዶች። ለምሳሌ አምላክን አባት ብለው ይጠራሉ። በምን የተጻፈላቸው? ለምሳሌ ማለት አይሁድ የሚባሉት እንግዲህ የብሉይ ኪዳን ብለን የምንላቸው መጽሐፍት ያሏቸው ናቸው። ወደ ስንመጣ አንደኛ አባት ብሎ መጥራታቸው አንደኛ እሱ ነው። ይሄን ከብሉይ ኪዳን ጋር ያለውን እናወዳደርበት። በመሰረቱ እነዚህ መጽሐፍቶች አይደሉም። እነዚህ መጽሐፍቶች የሙሳና የዒሳ መጽሐፍቶች አይደሉም። ሰዎች ከጊዜ በኋላ ተነስተው ጽፈዋቸው ነው። በውስጣቸው ግን የአምላክ ቃል አለው። ያው አለ። ግን እንደዛ መሆን ይችላል። አሁን የኔ ጥያቄ እኮ እሱ ነው። እሴም አላህ ከሆነ ለሙሳ የሰጠው መጽሐፉን ለነቢዩም የሰጣቸው የእሱ ቃላት ከሆኑ ያኛውን ቃላቱ ጠባቂ አይደለም የሚሆነው፣ ለዚህኛው ብቻ ነው የሚሆነው። መለያየት ይቻላል። አላህ ራሱ ሲናገር እነዚያን የጥበቃ ዋስትናውን ለሰዎቹ ለሊቃውንቶቻቸው ነበር የሰጣቸው። ነገር ግን እነዚያን ሊጠብቁት አልቻሉ። ቁርአንን ግን የጥበቃ ዋስትናውን ራሱ ወሰደ። ለምን ከተባለ ከዚህ በኋላ አንደኛ ነቢይ አይነሳም። ነቢይ እስከማይነሳ ድረስ ቃሉን መጠበቅ አለበት ለትውልድ እውነቱ ይደርስ ዘንድ። እነዚያ ግን የጥበቃ ዋስትናዎችን ለሰው ሰጡ፣ ጠብቁ አላቸው። እነዚህን ሊጠብቋቸው አልቻሉም። ታዲያ ካልተጠበቀ ህዝቡ በስህተት ላይ ቢወድቅ ኃላፊነቱን ማን ሊወስድ ነው ከተባለ ራሱ አላህ ሱብሓነሁ ወተዓላ ኃላፊነቱን ወስዶላቸዋል። ምን በማድረግ ከተባለ በየጊዜው ነቢያትን ያተካካላቸው ነበር። በየጊዜው ነቢያትን ያተካካላቸዋል። ያ ነቢይ ይመጣና የተበረዘውን ይሄ ተበርዟል፣ እውነቱ ይሄ ነው እያለ የሚመራቸውን ቃልን እያወረደለት ያንን ነቢይ ይልከዋል። አሁን ነቢይ አይላክም ከዚህ በኋላ ብሎ ወስኗል። የመጨረሻው ዘመን ነቢይ አንተ ነህ ብሎ ወስኗቸዋል። ነቢይ መጥቶ ያስተካክላል እንዳይባል አይላክም ከዚህ በኋላ። ስለዚህ እዚህ ጋር ከሆነ ድረስ ቃሉን መጠበቅ አለበት። የጥበቃ ዋስትናውን ራሱ ይወስዳል። እንደተጠበቀ ቃሉ ለዘላለም ይቆያል።
ለዚህ ነው ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይሄን ቁርአን እኔ ነኝ የምጠብቀው ብሎ ቃል ገባ። እነዚያንስ ለሊቃውንቶቻቸው ኃላፊነትና ሰጣቸው፣ እነዚያ ሊጠብቁ አልቻሉ። ይህንንም በዚያው ባነበብሽው አንቀጽ ላይ ተሽኩ ከሆነ ብርሃን ነች የሚለው ላይ ስለ ተውራት ሲናገር እዚያው ላይ ወረድ ብሎ ታገኘዋለሽ። ኢና አንዘልና ተውራተ ፊሃ ሁደን ወኑር ይላል። እኔ ተውራትን አወረድኳት በእርሷም ውስጥ ብርሃንና ቅኑ መንገድ ነበር ይላል። የሕኩሙ ቢሃ ነቢዩና አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሀዳ ይላል። እንግዲህ የአላህን መጽሐፍ እንዲጠብቁ በተሰጠባቸው ኃላፊነትና ምክንያት እዚያ ላይ ለነሱ የጥበቃ ዋስትናውን ሰጥቷቸው እንደነበር ያሳየናል። ከዚያ በኋላ ሊጠብቁት አልቻሉም፣ ቃሉንም እንደበረዙት ይናገራል። እሺ እሱ ጋር አሁን ምንድን ነው ነቢዩ በነበሩበት ዘመን ተበርዞ ነበር። አዎ ነቢዩ ሰለላሁ ዐለይሂ ወሰለም ሆነ እንዴት እመኑበት ይላሉ ታዲያ? እመኑበት የሚለው እኛን የተወረደው እንትኑን አሁን እነዚህ ወርደው እንደነበር ተውራት የሚባል መጽሐፍ በሙሴ ላይ ወርዶ እንደነበር ማመን ማለት ነው እንጂ አሁን ያሉበት ይዘታቸውን ተበርዘዋል እያለ ይናገራል እኮ። ቃሌን በርዘዋል እያለ ይናገራቸው። ኦኬ ያልተበረዘው የት ተገኝቶ ነው ተበርዟል? ያልተበረዘው ከተገኘማ ተበርዟል አይባልም። እንደሱ ከሆነ እኮ በምንድን ማረጋገጫው? አምላክ ራሱ ያረጋግጣል። አምላክ ራሱ ይህን ቁርአንን ሲያወርድ ጊዜ እነዚያን ቀደምቶች መጽሐፍቶች ቃሌን በርዘውታል እያለ ይናገራል። ስለዚህ አሁን አንተ እያልከኝ ያለኸው አንድ ነው የሚለው ብቻ ነው ተመሳሳይ እንጂ ሌላውን ነገሮች ላይ ተመሳሳይ ነገር የሌለው መልእክት ነው የተሰጣቸው ለነቢዩ። አንዳንድ ነገር ሊገኝ ይችላል በውስጡ ላይ። ቁርአን እነዚያን ያለፉት እነዚህን መጽሐፍቶች ለሶስት ከፍሎ ነው የሚያቸው። እጃቸው ላይ ያሉ መጽሐፍቶችን ለሶስት ከፍሎ ነው የሚያቸው። አንደኛ ሙሉ ከቁርአንና ከሐዲስ ጋር የሚስማሙ ነገራቶችን እነዚህን ይቀበላቸዋል፣ ያረጋግጣቸዋል። ለምሳሌ ሙሴ የሚባል ነብይ ነበር ቢል መጽሐፍ ቅዱስ ላይ አዎ ሙሴ የሚባል ነብይ ነው፣ ይሄ ቃል እውነት ነው እላለሁ። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብለዋል ነብያቶች። አዎ እስራኤላውያኖች አንድ አምላክ ብቻ እንዲመለክ እርሱን ሰብከዋል፣ ይሄ ትክክል ነው፣ ይሄ ቃል ሻል አይደለ? መሲሁ ሙታንን አስነስቷል፣ አዎ ይሄ ትክክል ነው ብዬ መሰክራለሁ። ያው መሲሁ ማየት የተሳናቸውን ፈውሷል፣ ይሄ ትክክል ነው አዎ ብለን እንመሰክራለን። አየሽ አብርሃም የሚባል ጻድቅ ሰው ነበር፣ አዎ ይሄንን እንመሰክራለን። ሳራ የምትባል ሚስት ነበረችው፣ አጋር የምትባል እስማኤልን ወልዷል፣ ኢስሐቅን ወልዷል፣ ያዕቆብ፣ እነዚህ ሁሉ ዮሴፍ፣ እነዚህ ሁሉ የተገለጸ እውነት ብሎ እነዚህን ከቁርአንና ሐዲስ ላይ ያሉ እውነታዎችን እውነት ናቸው ብለን እንድንመሰክር ታዘናል። ሁለተኛው ምንድን ነው? ከቁርአንና ከሐዲስ ጋር የሚጋጩ የሆኑ መልእክቶች እነዚህን ለምሳሌ መሲሁ ተገደለ ተሰቀለ ቢለን አልተገደለም አልተሰቀለም ብሎ አላህ ሱብሓነሁ ወተዓላ በግልጽ ይነግረናል። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም። ታዲያ ምን ሆነ ከተባለ ወደ እኔ አንስቼዋለሁ በሁለተኛው ሰማይ ላይ እንደሚገኝ ይነግረናል። ዘመኑ ፍጻሜ ከመድረሱ በፊት ወደ ምድር እንደሚወርድ ይነግረናል። ይሻላልና ልክ እንዲሁ ሌላም ከቁርአንና ከሐዲስ የሚጋጩ የሆኑ ስህተት ብለው የገለጻቸው ስህተት ናቸው ብለው የገለጻቸውን ቁርአንና ሐዲስ እነዚያን ደግሞ ስህተት ናቸው ብለን እናምናለን። ሶስተኛው ደግሞ ምንድን ነው? በቁርአን ላይ ትክክል ነው ተብሎ ያልተገለጹ ነገራቶች፣ ምንም ያልተወሱ ነገራቶች፣ እነዚህን ደግሞ ስህተት ናቸው ብለንም አናምንም፣ እውነት ናቸው ብለንም አንቀበልም። በአምላክ ዘንድ የተረጋገጠ ቃል ስላልወረደልን ኢሳያስ ብለሽ ልታነሽልኝ ትችላለሽ። ኢሳያስ ነብይ ነው፣ በቁርአን በሐዲስም ላይ አልተገለጸም ይሄ ሰው። ነገር ግን ነብይ አይደለምም አልልም፣ ምክንያቱም ነብይ አይደለም አላለኝም። አምላክ አላህ ነብይ ነውም አልልም፣ ምክንያቱም ነብይ ነው ብሎ አልነገረኝም። ስለዚህ በቁርአንና በሐዲስ ላይ ያልተገለጹ የሆኑ ነገራቶችን እነዚህን ለነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ በዚህ ጉዳይ ላ ቱሰዲቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ባለቤቶች እውነትም አትበሏቸውም ሐሰትም አትበሏቸው ያሉት የዚህ አይነት ነው። በቁርአንና በሐዲስ ላይ እውነት ይሄንን እመኑበት ወይም አትመኑበት ብሎ ያልተገለጸ ከሆነ ኢዛ ሰከተ ዐንሃ አልኪታብ ወሱና ፈኢነና ነስኩት፣ ቁርአንና ሐዲስ ያላቸውን ዝም እንላለን። እውነት ናቸው ብሎ ያጸደቃቸው እናጸድቃለን። እንዳልኩሽ ይሄ ሐሰት ነው ብሎ የነገረን ሐሰት ነው ብለን እናምናለን። በዚህ ደረጃ ነው እና ስለዚህ እነዚያን እመኑባቸው ሲል ጊዜ ብለሽ የጠየቅሽው ከሁለተኛው የሚመደብ ነው። እውነት ናቸው ብሎ የገለጻቸውን እውነት ብለን እንድንቀበል ያዘናል። ሙሴ ነብይ ነው ወይ? አዎ ሙሴ ነብይ ነው። ዳዊት የሚባል ነብይ ነበር? አዎ ዳዊት የሚባል ነብይ ነበር። ሰለሞንን ወልዷል? አዎ ወልዷል። ነገር ግን በእነርሱ ላይ የተዋሹትና የተቀጠፉትን ደግሞ ውሸት ናቸው ብለን እናምናለን። አንድ ጊዜ ሃሩን ለምሳሌ ነብይ ነው አይደለ? ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ አሮንንም ነብይ አድርጌልሃለሁ ብሎ ይናገራል። ነገር ግን አሮን ጣዖትን አስመልከዋል። ታውቂያለሽ አይደለ? ለእስራኤል ሰዎች ከግብፅ በወጡ ጊዜ የወርቅና የብር ጥጃ ወይም ወይፈን ሰርቶ እስራኤል ሆይ ከግብፅ ያወጣ አምላክ ይሄ ነው ብሎ ሰጥቷቸዋል። ይሄ ነብይ ይህን ጣዖት አስመልኳል? በፍጹም አላደረገም። አያችሁ አሮን ነብይ ነው ብዬ እቀበላለሁኝ መጽሐፍ ቅዱስ ላይ። ነገር ግን አሮን ይሄን አሰርቷል ወይ ባል በፍጹም ይሄ ሐሰት ነው ውሸት ነው ብዬ እክዳለሁኝ።
ምክንያቱም ይሄንን አምላክ አላህ ቃል በቃል በቁርአን ላይ ይሄን ታሪክ አንስቶ ሃሩን አይደለም ሳምራዊ ሰው ነው ይሄን ያሰራው ብሎ ስለተናገረ ማለት ነው። ወሻል አይደለ? ሌላም ያዕቆብ እንዲሁ አባቱን ኢስሐቅን ስለማያይ አጭበርብሮ የኢሳውን የወንድሙን በረከት ወስዶበታል። ይሄን አላምንም በፍጹም አምላክ አላህ ራሴ ባረከው ነው ብሎ ተናግሮለታልና واذكر إبراهيم وإسحاق ويعقوب أولي الأيدي والأبصار إنا أخلصناهم بخالصة ذكر الدار وإنهم عندنا لمن المصطفين الأخيار لا كان يزن يتمرطون عشوا باركاتهم وراسي يا الله يتناقر وكون دمو بركة سرقوا كإساو إسحاق ناجبر برو إيه هنا نكبر ሌላ ምን እንዲሁ እነዚህ ስተታቸው ወደ ደምቆሽ ስተታቸው እንላለን እውነታቸው ወደ ገለጻቸው እውነታቸው ብለን እንቀበላለን ዝም ያላቸውን ዝም እንላለን ነው አይሽ መልካም አሁን ባነሳው ነገር ላይ ስለ ኢየሱስ ክርስቶስ መሰቀል መሞት መቀበልና መነሳት እሱን አልቀበልም ብለሃልና ይሄን እንዴት ታየዋለህ እዚህ መጽሐፉ ላይ ምን ይላል ክርስቶስ በ9 ሰዓት ላይ መስዋዕት ሆነ ይልና ኢየሱስ ክርስቶስ ከቀኑ በ9 ሰዓት እንደሞተና ሞትን ድል አድርጎ እንደተነሳ የሚያስረዳ መረጃ በአልጣባሪ ቮሊዩም 4 ገጽ 122 ፔጅ ቮሊዩም 4 ፔጅ 122 የተጻፈ መሆኑን የሚያውቁ ሙስሊም ወዳጆች እጅግ ብዙ ናቸው ይላል። አላህ ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔ ማንሼ ነኝ ከነዚያም ከካዱት ሰዎች አጥሪ ነኝ እነዚያም የተከተሉትን እስከ ትንሣኤ ቀን ድረስ ከነዚያ በካዱት በላይ አድራጊ ነኝ ከዚያ መመለሳቸው ወደ እኔ ነው በእርሱ ትለያዩበትም በነበራችሁበት ነገር በመካከላችሁ ፈርዳለሁ ያለ ይናገራልና ይሄንን እንዴት ነው የምታዩ? ይሄ በአልጣባሪ ቮሊዩም 4 ገጽ 122 ላይ በ9 ሰዓት እንደሞተ እንደተነሳ የሚለው ነገር ሰዎች የሚሉትን ቃል ሊያውሳ ይችላል ቂለ ብለው ያነሳሉ። ተፍሲሮች ላይ ምን አለ መሰለሽ ቃል በቃል በቁርአን ላይ አልገደለትም አልተሰቀለትም ይላል። ወማ ቀተሉሁ ወማ ሰለቡሁ አለ አልገደሉትም አልሰቀሉትም አለ። እንዳሁን ያልሽው አለ ብንል እንኳን ሙፈሲሮች ምን አይነት ባህሪ ያላቸው ሲያነሱ ጊዜ የሰዎችን ቂለ እንዲህ ተባለ ብላ ያነሳሉ። ማርያም አልቀሳለች ብለው ሁሉ እኮ አነስተዋል። ኢብኑ ከሲር ኢየሱስ በተሰቀለ ጊዜ ማርያም ከታች ሆና ስታለቅስ ነበር ቂለ ተባለ ብለው ያስቀምጣሉ። ትሻል አይደለ? ተባለ ሲሉ ጊዜ የሰዎችን ንግግር እያስቀምጡ ነው እንጂ ይሄ እውነት ነው እያሉ አይደለም። ትሻል አይደለ? ይህ እነዚህ እስራኤልያት ይባላል አለ እንደዚህ እስራኤላውያኖች ከተናገሯቸው ንግግሮች እንዲህ ብለው ይናገራሉ ሰዎች ብለው ያስቀምጡና እውነቱን ግን መጨረሻ ላይ ይሄ ግን ስህተት እንደሆነና እውነተኛው የአላህ ቃል እንደሆነ ያስቀምጣሉ። ቂለ ብለው ያስቀምጣሉ። ቂለ ማለት ተባለ ማለት ነው። ተባለ እንዲህ ተባለ እያሉ እያስቀመጡ ነው። የዚያ ቁርአኑ የነሱ ትንታኔ አይደለም። ይሄ ሰዎች የነበራቸውን ግንዛቤ ነው። የሆነ ለምሳሌ በአንድ ጉዳይ ላይ አንድ አስተማሪ ሊናገር ፈለገና በዚያ ላይ ምን ይላል ሰዎች እንዲህ ይላሉ ብሎ ያስቀምጠውና ይሄን ያስቀመጠው ይሄ እውነት ነው ብሎ እያመነ ይሄ መምህር አስተማሪ አይደለም፣ በፍጹም አይደለም። ተሻለና ነገር ግን እውነቱን የአላህን ቃል የሚያምን ሰው ነው ኢማም አጠበሪ። ያ ሆኖ እያለ ግን የሰዎችን ንግግር በዚህ ላይ ያላቸውን ይናገራቸዋል እና እነዚህን እንዲህ ተባለ በሚል ደረጃ የሚገልጻቸው ሆኑ ቃላቶች ናቸው እንጂ የሰውየው የኢማም አጠበሪ እምነት አይደለም። እሱ ኢማም አጠበሪ ሙስሊም ናቸው። አላህ ማነው መሲሁ አልተገደለም አልተሰቀለም ብለው የሚያምኑ ናቸው። ግን ይሄኛው ሱራው 335 እና 1933 እንዴት ነው እናንተ የምታብራሩት? ያው እኛ እያጠና ነው ስላለን ነው የምጠይቀህ። የሆነ ለክርክር ሱራ ስንት ነው? 357 ነው። ሱራ 355 እና ሱራ 1933 እሺ 355 ላይ ምን ይላል? إذ قال إني متوفيك የሚለውን አይደል? إذ قال الله يا عيسى أنت عيسى ሆይ ባለው ጊዜ አስታውስ። إني متوفيك እኔ አንተን ወሳጅህ ነኝ ያለው ወራፊዑከ ኢለየ ወደ እኔም አንሽህ ነኝ ያለው አላህ እንደሚወስደው እንዲሁም ደግሞ እንደሚያነሳው ቃል እየገባለት ነው። ወሙጠሂሩከ ሚነ الذين كفروا አለው ከነዚያ ከካዱትም የማነጻህ የማድነህ ነኝ አለው። ይወክሻል እሱ እንደሚያድነው እንደሚወስደው ከይሁዲዎች ግድያና ስቅለት እንደሚያነጻው እየነገረለት ነው። ወሙጠሂሩከ የማነጻህ ነኝ አለው ሚነ الذين كفروا ከነዚያ ከካዱት። ሱራ መርየም ላይ ደግሞ ያለው የሚናገረው ሱራ 19 ላይ ያለው ደግሞ ስለምንድን ነው? ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ የሚለው ነው አይደለ? በተወለድኩኝ ጊዜ በምሞትም ጊዜ በመቀሰቀስም ጊዜ ያው ሁኜ በእኔ ላይ ሰላም ይስፈን የሚለው ነው አይደለ? እንጂ አዎ እሱ ደግሞ ወደፊት መጥቶ ምድር ላይ ስለሚሆነው እየተናገረ ነው። በምሞትም ጊዜ በምነሳም ጊዜ እያለ ይሄን ቃል አላህ ለዮሐንስ ወይም ለያህያ ተጠቀሙታል። ከእርሱ በፊት አይተሽ ከሆነ ቆይ ላሳይሽ አንድ ጊዜ
አይቻለሁ። እና ሁለቱም ሳይሞቱ ነው ያሉት? አይደለም። ወደፊት ስለሚሆነው ነው እየተናገረ ያለው። ወደፊት ስለሚሆነው ነው ስለ መሲሁ እየተናገረ ያለው። ዮሐንስም መጥቶ ይሞታል እንደገና እምነቱ አይደለም። ይሄን ቃሉን ሞቶ ለመነሳት ማስረጃ ሊሆን እንደማይችል እየነገርኩሽ ነው። ዮሐንስ ራሱ በእርሱ ላይ ያለፈ ቃል ነው። ይሄ ነው። መሲሁ ደግሞ ወደፊት ይሆንበታል። በእርሱ ላይ ወደፊት መጥቶ እንደሚሞት በቁርአንም በሐዲስም ላይ ተናግሯል። እዚያ ላይ ላሳይሻ እንዳልገደሉትም አልሰቀሉትም የሚለውን አይተሸዋል። እሱን አይቼዋለሁ። እዛ ላይ ወረድ ብሎ እንደሚሞት ይነግረናል። መቼ? ከተነሳ በኋላ ማለት ነው። እንግዲህ የተነሳው የዛኔ ነው። ከተነሳ በኋላ ማለት ምንድን ነው? መነሳት ተነስቶ ወደ ሰማይ ካነሳው በኋላ አንስቶታል አይደለ? በረፈዐሁ ላሁ ኢለይሂ ማንሳትን ልክኛ ማድረግ እንደምንለው ሳይሞት አረገ ነው። አሁን ከነ አካሉ ነው። የት ነው ያለው? አሁን በሁለተኛው ሰማይ ላይ ይገኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ይላሉ። ወደ ሰባቱ ሰማይ ያደረገው የሶላትን ትእዛዝ ሊቀበሉ በሄዱበት ጊዜ ወደ ሁለተኛው ሰማይን በወጣሁኝ ጊዜ የማርያምን ልጅ መሲሁን አገኘሁት ብለው ተናግረዋል። ስገተለክ ላሳይሽ ይችላለሁ። እንትን ነው የምታምኑት እናንተ? ከነዚሁ አካል ነው ወደ ላይ የሚወጣው ነው የምታምኑት? በእስልምና ይሄው ሰውነት ይሄንኑ ይዛችሁ ነቢ ሙሐመድ አምላክ ለእነዚህ ለነቢያት አድርጎላቸዋል። መሲሁ ዒሳ ዓለይሂ ሰላም ከነስጋው ነው ያደረገው ብለን እንደምናምን ለምሳሌ እሱ ስላልሞተ ነው። እሱ ስላልሞተ ነው ማለት አሁን የሞተው ሰው ገነት የሚገባው በዚሁ ሰውነት ነው። ስጋ ወደ ሰማይ እንደዚህ አያደርግም። ከሞተን በኋላ መቃብር ነው እኮ የምንገባው። ገባኝ። አሁን ማለት በመልቀያ ጊዜ መልቀያማ ነው። መልቀያማ ቀና ወደ ገነት በስጋችን እንገባለን። ግን ዛሬ ተነስቶ የሞተው ይሄ ስጋ ይነሳል። ለፍርድ ምናምን ከቆመ በኋላ ይሄ ስጋ ማንነት ይቀየራል። ያ ማለት አሁን የያዝናት እቺ አሁን ወደ አፈር የተመለሰው እንደገና ተመልሶ ስጋ ሆኖ እንደገና ይነሳል። እንቀሰቀሳለን ስጋ ነው። ምክንያቱም እኛ እንደሱ ስለማናምን። እሺ ወደ ገነት በምንድን ነው የምትገቡት? ሌላ ሰውነት በሁለተኛ ቆሮንቶስ ምዕራፍ ልጆች ተነሱ። በሁለተኛ ቆሮንቶስ ምዕራፍ 5 መሰረት ከሰማይ የሆነ የሚዘጋጅ ሰውነት እንዳለ ለዳኑት ማለት ነው። ከምን የሆነ ሰውነት? ከድንጋይ፣ ከእንጨት፣ ከስጋ ከምን ማለት እንዴት ነው የሚታመነው? ሰፊ እንዳይሆን እንጂ አሁን ሁለት ሰው አለ ብለን ነው የምናምነው። አንደኛው ክርስቶስ ነው፣ አንደኛው አዳም ነው። አዳም ወደ ምድር እንድንመጣበት ምክንያት የሆነን ሰው ሲሆን ከመሬት የሆነ ነው ሰውነቱ። አፈር ነው፣ ወደ አፈር ትመለሳለህ የተባለለት። የክርስቶስ ደግሞ ቃል ስጋ የሆነ ነው ብለን ነው የምናምነው። ሰማያዊ ነው የሚል እምነት አለን። ከሰማይ ስጋ መጣ አንዴ ልጆችን ዞር ላድርግና እንዳይረብሻችሁ ድምፅ። ይሄ አካል አይነሳም ዳግም? አይነሳም። በጣም ጥሩ። እንደሱ ከሆነ ክርስትና ሊወድቅ ነው። ከይቅርታ ጋር እንዴት ካልሽ ክርስቶስ ኢየሱስ ክርስቶስ የሰዎችን ትንሣኤ ተክቶ ነው አይደለ የተነሳ ትንሣኤ ያደረገው ዳግም የሚነሱትን እሱ አልበሰበሰማ የሱ ሰውነት እሱን አልጠይኩም። በስብሷል አልበሰበሰም የሚለውን ሳይሆን ክርስቶስ ያደረገው ትንሣኤ አሁን እናንተ ሙተን የምናደርገውን ትንሣኤ አድርጓል ብላችሁ ነው የምታምኑት አይደለ? ይህን ቀድሞናል ነው አይደለ? የመጀመሪያው ትንሣኤ ግልጽ አድርገው። እንዴት አሁን ዳግም የምትነሱትን ትንሣኤ ወክሎ ነው አይደል? ክርስቶስ ቀድሞ ትንሣኤ በኩር ሆኖ የተነሳላችሁ እሱ በኩር ነው። እኛ ደግሞ ያንን አይነት የበኩራት አይነት እንድንሆን ክርስቶስ የተነሳው በስጋው ነው አይደለም? ያንን በያዘው ስጋ የእሱ ስጋና የኛ ስጋ እንዳይደለማ ይለያያል አይደለም? ስጋው ሳይሆን አይነቱ ልዩነት አለው ነው። ኦሪጂኑ የእሱ ሲጀመርም ማለት ነው። እኛንን የትንሣኤ ስጋ የሚያስፈልገን ለምን አፈር ስለሆነ እሱ የተነሳው ከድንግል ማርያም የነሳውን ስጋ ያንኑ ስጋ ነው አይደለ? የአዳማዊ ስጋ የተነሳው ከድንግል ማርያም ነሳ ብለን አናምንማ። የእኛን እምነት ምናልባት ግልጽ ላልሆን ካልሆነልህ የሥላሴ አማኝ አይደለሁም። ድንግል ማርያም እንተው በቃ ችግር የለውም። ከሰው ልጆች የተለየ ስጋ ነበር እሱ። ሁለተኛው ሰው ነው የሚባለው። ስንተኛ ሰው ነው ሳይሆን ስጋው ከሰዎች ከኛ እንዲህ የተለየ ስጋ ነበር። ኦሪጂኑ ይለያያል። ያኛው አፈር ስጋ የሆነ ነው። የኛ አፈር ስጋ የሆነው ወደ አፈር የሚመለስ ነው። የክርስቶስ ግን ቃል ስጋ የሆነ ነው። ይመለሳል አይመለስም ሳይሆን ስጋው ከዚህ የተለየ ስጋ ነው። ኦሪጂኑ ይለያል። ኦሪጂኑ መገኛው ይለያል። መገኛ እሱም ሳይሆን እያልኩኝ ያለሁት ከኛ የተለየ ስጋ ነው እሱ። እንደሱ አዳማዊ ስጋ ካልሆነ ሌላ የምን አይነት ስጋ ነበረው እሱ? ቃል ስጋ የሆነ ነው።
ቃል ስጋ ሰፊ አርዕስት ሊሆን ይችላል። ግን ቃል ያ ስጋ እንደኛ ስጋ ነው ወይ የተለየ ስጋ? በምስሉ እንደኛ ነው የተገኘው። ግን ይሄ የኛ ሰውነት እና የሱ ሰውነት መገኛው ኦሪጂኑ ይለያያል። አንደኛ ቆሮንቶስ ምዕራፍ 15 ላይ ካነበብከው የፊተኛው ሰው ከመሬት መሬታዊ ነው ይልና ሁለተኛው ሰው ክርስቶስን ደግሞ ከሰማይ ነው ይላል። ከሰማይ ማለት ቃል ስጋ መሆኑ። ስለዚህ እናንተ ስትነሱ በምንድን ነው የምትነሱት? የዛኔ አሁን ከክርስቶስ ጋር እኛ አንድ እንሆን ዘንድ የተጠመቀን በጥምቀት የለበስ ነው በእምነት የምንገለጥበት ያኔ ያ ነፍሳችን ወይም መንፈሳችን የሚለብሰው ሰውነት ይሄኛው አፈር ላይ የነበረውን ተነስቶ አይደለም፣ ወይም በህይወትም ካለን በዚህኛው ሰውነት አይደለም። በመንፈስ ነው የምትነሱት ወይንስ በስጋ? በስጋ ነው። ግን ስጋው ኦሪጂኑ ምድራዊ ያልሆነ ወደ አፈር የማይመለስ ከአፈር ያልሆነ ነው። ስለዚህ ክርስቶስ የኛን ስጋ ይሄ እንዲህ አይነት ስጋ ሊያዘም ነበር ማለት ነው። እንትኑ ኦሪጂኑ ይለያያል። ስለዚህ ክርስቶስ የሚንቀሳቀስ ሰው ነው በምድር ላይ፣ ግን ሰው እንደዚህ አይነት ስጋ አይደለም፣ ሌላ አይነት ስጋ ሁለተኛው ሰው ነው። የኛ አይነቱ አፈር ስጋ ኦሪጂን መገኛ ልዩነት አለ። ስጋ ነው የያዘው በትክክል። የክርስቶስ ስጋ ልክ እንደኛ የሚበሰብስ ስጋ እንደሆነ ባሳዩሽ መጽሐፍ ቅዱስ ላይ አሳይሽ። መጽሐፍ ቅዱስ ይዘሻል? ይሻል። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ምን አንብብልህ ነው? ታነበዋለህ? አንብብ። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እያለ ይናገራል። የክርስቶስ ስጋ ወደ መበስበስ ያስነሳው ማን ነበር? በመጀመሪያ ክርስቶስን እግዚአብሔር አስነሳው። እግዚአብሔር አስነሳው። ባያስነሳው ጣፈንታ የሚበሰብስ ስጋ ነበር። እንደገናም ወደ መበስበስ እንዳይመለስ እግዚአብሔር አስነሳው አይደለ? ያንን እንዴት አድርጎ ተረጎመው? ሮሜ ግን ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ማለት ነው። እንዳይበሰብስ ማለት በስብሷል አይደለም፣ ስላልበሰበሰ ደግሞ የማይሞት መሆኑን ነው የሚነግረን። ወደ መበስበስ እንዳይመለስ ይላል። ከላይ የነ ዳዊት እንደበሰበሰ ከነገረች በኋላ በዚያው ልክ አንስቶ ነው ወደ መበስበስ እንዳይመለስ ግን እሱን አስነሳው የሚለው ራሱኑ እኮ ነው። ታዲያ ራሱኑ ይሄ ማለት አንደኛ በስብሶ ቢሆን ኖሮ ወደ መበስበስ እንዳይመለስ የሚለው ነገር በስባሽነት ያለው በስባሽነት ካላቸው ስጋ ጋር አብሮ እኮ ነው የሚያነሳው። አይተሻል? አነጋገሩን ግን ራሱ ሮሜ ምዕራፍ 6 ቁጥር 9 ላይ ካየኸው ምን አለው? ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት እንዳይበሰብስ ያለውን እንዳይሞት ደግሞ እንደማይሞት ነው ብሎ የተረጎመው ጋር አይደለም። ይሄ በዚያ እየተረጎመ አይደለም። እሱ ሌላ ቃል ነው። ከተነሳ በኋላ ሁላችንም አንሞትም እኮ አዲስ አይደለም። ስለሱ ሳይሆን ስለ ስጋው ነው እያወራ ያለው። አሁን እዚያ ጋር ስለ ስጋ አይደለም። ከተነሳም በኋላ ዳግም የሚሞት የለም ነው። እንሞታለን ዳግም ብለሽ ታምኛለሽ? ከክርስቶስ ውስጥ ሌሎቻችን እንሞታለን እንዴ? ኖ ይሄ እያለ ያለው እኮ የመበስበስ የሚለውን ነገር ደግሞ እንዳይሞት ብሎ እዚህ ጋር ምንድን ነው ስሙ መበስበስ የሚለውን ለመፍታት ነው የሚል ቃል አለ ወይንስ አንቺ በራስሽ ነው ያን የተረዳሽ? እና የመጽሐፍ ቅዱስ አንደኛው ክፍል ላይ የተነገረውን ነገር ሌላኛው ላይ ደግሞ ስለሚገልጸው ዳጋ ስለመበስበስ ያወራማ ዳግም ሕያው ስለመሆን ነው። ይሄን ደግሞ ክርስቶስ ብቻ ሳይሆን አንቺም በዚያው ሕያው ሆነሽ ለዘላለም ትኖሪያለሽ አይደለ? ነው ዳግም ሞት አለ። ልክ እንደዛ እንዳመጣው ሁሉ ሳይበሰብስ ስለመበስበስ ቢያወራ ምንድነው ልታያይዘው የሞከርከው ማለት ነው? በላይ መበስበስ የሚለውን አንስቶ ነው የነ ዳዊትን መበስበስ አንስቶ ደግሞ እንዳይበሰብስ አይደለም የሚለው እንትኑን ያነበብ ነው። እንደገና ወደ መበስበስ እንዳይመለስ አለ። ኦልሬዲ አልበሰበሰም አይደለም አላለም እኮ እሱን አይደለም። አሁን የሚበሰብሱ ስጋዎችን አንስቶ እኔ ማስረጃ እያመጣልሽ ነው። የሚበሰብሱ ስጋዎች የነ ዳዊት ስጋ ይበሰብሳል አይደለ? ትክክል። በስብሶ ስለታየ ነው። ያንን እንዳይበሰብስ ቢያደርግ አምላክ ይችል ነበር። ልክ እንዲሁ የክርስቶስን እንዳይበሰብስ አደረገው ነው። የዳዊትን ከነ ዳዊት ስጋ ጋር አነጻጽሮ ነው ያነሳው አይደለ? ዳዊት እንደውም በሐዋርያት ሥራ ምዕራፍ 2 ላይ እኮ ተናገረ። ዳዊት ስለ ክርስቶስ አስቀድሞ አይቶ አለ ስጋው መበስበስን እንዳያይ ቅዱስህ መበስበስን ያይ ዘንድ አትሰጠውም ብሏል። ዳዊት ግን አለ ይሄው መቃብሩ ከኛ ጋር ነው በስብሷል ብሎ ነው እያነጻጸረ ያለው። ክርስቶስ ግን የመበስበስን ጉዳይ አላየም። ስጋውን ለይቶ አላየውም። የምንድን የተደረገው ከተባለ የዳዊት እንዲበሰብስ ሆነ በሰበሰ፣ የክርስቶስ ግን እንዳይበሰብስ አደረገው ነው። ሲጀመር መበስበስን ስላላየ ያ ክፍል በሮሜ ምዕራፍ
አንድ ስላላየ ሳይሆን እንዳየ ስላደረገለት ነው አምላኩ። እንዳየ የሆነበት ምክንያት ቅዱስ የእግዚአብሔር ቅዱስ ነው። አንድም ሰው የእግዚአብሔር ቅዱስ ነው። ማስረጃ ነስጥሽ። ወንድ ልጅ ሁሉ የእግዚአብሔር ቅዱስ ነው። ወንድ ልጅ ሁሉ የእግዚአብሔር ቅዱስ ነው። ዳዊት በእናቴ በኃጢአት ጸነሰችኝ በአመፃ ወለደችኝ ይላል። የእግዚአብሔር የክርስቶስ ውልደት ላይ ግን የክርስቶስ ውልደት ብቻ ሳይሆን ማንኛውም ወንድ ልጅ ቅዱስ ነው ለእግዚአብሔር። ማስረጃ ነስጥሽ እንደ መጽሐፍ ቅዱስ አሁን እያወራን ያለ ነው። እየሰፋ ወደ ሌላ ነገር ከሚሄድ እንትኑን ነው የእሱ ያልበሰበሰው ቅዱስ ስለሆነ ነው አልሽኝ አይደለ? አይ ቅዱስ መበስበስን አያያይ ዘንድ አትሰጠውም ተብሎለታል። ለሌላው ሰው ግን ማንኛውም ፍጥረት ማለት ነው አፈር ነህና ወደ አፈር ትመለሳለህ ነው የተባለው። ያልተመለሰ የለም ወደ አፈሩ እኮ። ያን ያደረገለት ማን ነው? እግዚአብሔር ነው። ከማን ጋር አነጻጸረው? ከነ ዳዊት ስጋ ጋር። የነ ዳዊትን እንዲበሰብስ ሆና የእርሱን ደግሞ እንዳይበሰብስ አደረገለት አምላኩ። ስጋውን ምንም አልነጠለውም አልለየውም እያልኩሽ ነው። ግን የነጠለበትን ቦታ እኮ አሳየው። አንደኛ ቆሮንቶስ ምዕራፍ 15 ላይ የሁለት ኦሪጅን ስለመበስበስ የሚያወራ አይደለም እኮ እዛ ጋ ላንብብልህ የተያያዘ ነገር እንዳለው ስለመበስበስ። አንደኛ ቆሮንቶስ ምዕራፍ 15 ላይ ምን አለ? የሙታን ትንሣኤ ደግሞ እንዲሁ ነው አለ። ቁጥር 42 ጀምሮ ማለት ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። ስለ ሙታን ትንሣኤ በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ሮሜ ላይ እንደሱ ይላል። ስለ መበስበስ ያወራው አንደኛ ቆሮንቶስ። ለምን ቅድም ያገናኘሽ ሮሜ ጋር አገናኝተሻል አይደለ? ሮሜንማ እዚያ ጋር ስለመበስበስ ያወራል። ሮሜ ላይ የተናገረው ነገር እንደገና ወደ መበስበስ እንዳይመለስ ያለውን ደግሞ እንደማይሞት ማለቱ ነው። በሮሜ 9 መሰረት እዚያ ጋር ሮሜ ላይ ስለመበስበስ የሚያወራ ጥቅስ አለ። ቅድም እዚያ ጋር አለ እያልኩህ ነበር ላንሳለህ ብለሽ ሄድሽ። አሁን ደግሞ ቆሮንቶስን ነው ያልኩህ። ቅድም መበስበስን ስለመበስበስ ያወራል ብዬ ያልኩህ ሮሜ ላይ ነው ያልኩህ። እንደሱ አይደለም። ሮሜ ላይ ነበር። ሮሜን የጠቀስኩት ቅድም ነው እኮ ደግሞ እንደማይበሰብስ ያልከውን ደግሞ አለመሞት እንደሆነ ነገርኩ። ከዛ በኋላ ስለመበስበስ አነሳንና ስለ ዳግም ትንሣኤ ያወራል። የሰው ልጅ ዳግም ከተነሳ በኋላ አይበሰብስም። እሱን አይደለም እንኳን ጥያቄያችን። የሰው ልጅም አንቺም ከተነሳሽ በኋላ ዳግም መበስበስ የለሽም። ክርስቶስም አሁን ከተነሳ በኋላ ሁለት አይነት ትንሣኤ ነው እኮ ያለው በመጽሐፍ ቅዱሱ ደረጃ ካወራን ማለት ነው። አንደኛ በክርስቶስ የዳኑት ብቻ ናቸው መጀመሪያ የሚነሱት፣ ሌሎቹ አይነሱም። እንደሱ አይነት ነገሮች አሉ። አሁን እንዳይሰፋብን ለማንኛውም አንተም እንትን ለማለት እየተዘጋጀ ነው መሰለኝ። በጣም አመሰግናለሁ ስለነበረን ጊዜ። ስጋ ልክ እንደ ሌሎች የሚበሰብስ ከነዚያ ጋር ከነዳው ጋር አነጻጽሮት ነው ያነሳው። እሱን አይተሻል። ሲበሰብስ እኮ ነው ተነጻጸረ የሚባለው። አንድ አይነት ነው ብሎ ለማለት ሲጀመር ከውልደቱም ጀምሮ አንድ አይነት አይደለም። ከሴት ብቻ የተወለደ አለ እንዴ? እንዳይበሰብስ ያደረገለት የተወለደው ማነው? እንዳይበሰብስ ያደረገለት ኢየሱስን ስጋ። አዎ ቅዱስ መበስበስን ያይ ዘንድ አትሰጠውም ተብሎለታል እኮ። ስለዚህ አይበሰብስም። በጣም ጥሩ። ቅዱስ የተባለ ወንድ ልጅ ሁሉ እንደሆነ ማስረጃ ልስጥሽ። ኢየሱስ ብቻ አይደለም። ሲወለድ ቅዱስ ተብሎ የተወለደ ማንኛውም የእናቱን ማህፀን ከፍቶ የሚወለድ ወንድ ሁሉ ቅዱስ ነው። የእግዚአብሔር ቅዱስ ነው። ማስረጃ ልስጥሽ። ቅዱስ ተብሎ የተወለደ እሺ፣ አሳይ። ያው ምን ይላል እዚህ ጋር? እንደ መንጻታችን እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ይላል። የእናቱን ማህፀን ከፍቶ የሚወጣ ወንድ ሁሉ ቅዱስ ተብሎ ይጠራል። ኢየሱስ ክርስቶስ ብቻ አይደለም። ለጌታ የተቀደሰ ማለት ለእሱ የሚሰጥ ነው እንጂ ቅዱስ የእግዚአብሔር ልጅ ተብሎ የተወለደ አንድም ሰው የእናቱን ማህፀን ከፍቶ የሚወጣ ሲል ጊዜ ኢየሱስ ብቻ ነው። የእናቱን ማህፀን ከፍቶ የሚወጣ ወንድ ሁሉ ሲል ኢየሱስ ብቻ ነው። ቅዱስ የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ ብሎ የተወለደ የለም። አለ ካልክ ግን ማሳየት ትችላለህ። የእናቱን ማህፀን ከፍቶ የሚወጣ ወንድ ሁሉ የተቀደሰ ነው አይደለም? ከአምላክ ዘንድ ለእግዚአብሔር የተቀደሰ ነው ማለት ለእግዚአብሔር የሚሰጥ ነው። በኩሩ ሁሉ የኔ ነው ስላለ ማለት ነው። ይሄኛው ግን አወላለዱ ማለት ነው። ደስ ብሎ የተተማ ነው።
መጽሐፉ ነው ለእግዚአብሔር ይሰጣል። በኩር ሁሉ ለእግዚአብሔር ይሰጣል፣ ለእግዚአብሔር የተቀደሰ ነው ሲል ለእግዚአብሔር የሚሰጥ ነው እንደሆነ ከፈለግ ጥቅሱን ልሰጥ እችላለሁ። ዋናው ፕሮሰሳችን ግን አሁን አንድ ጊዜ ልጆች ኢቃምን አድርግ ነው ትቀጥላላችሁ። እሺ በቃ እሺ። እና አመሰግናለሁ። እመጣለሁኝ። ትንሽ የቀሩኛሉ። አመሰግናለሁ ስለነበረን ጊዜ። ቆይ ኤምጂ